ከዛ በኋላ የአርጋኖን ጸሎት እንደው ሰው ጸሎቱ ማድረግ ቢያቅተው ሊቀ ጠበብት ተብሎ እንደው ቅዳሴ እንኳን ሲያልፍ እንኳን አይሰማም ወይ? የቅዳሴ መጻሕፍት ራሱ ይሄንን የሚናገሩ ናቸው ተብሎ የቅዳሴ መጻሕፍት የአርጋኖን መጽሐፍ ሲሰጥ ከዛ ደግሞ የአባቶችም መጻሕፍትም ጭምር ኢንታየርሊ ግሪክ ፋዘርስ ሁሉም ይህንን ቃል በሚገባ የሚጠቀሙት እና ይህን ማስረጃ ሲቀርብ ምን ተባለ ደግሞ ቃሉን የያዙ ትርጓሜ አንድ ትርጓሜ ሳጠቅስ ትርጓሜን የማይቀበሉ የማን ትርጉም ነው እንደዛ ያለው? እስቲ ጠረጴዛ የሚባል የለንም ያለ አንድ አባት ጥቀሳ ትርጓሜ ሲተረጉም ጠረጴዛ የተባለው የጌታ ማዕድ ማቅረቢያ ታቦቱ አይደለም ብሎ የፈታው ማን ነው? የትኛው ትርጓሜ ነው እንደዛ ብሎ ራሱ የፈታው? ኦኬ። ስለዚህ ትርጓሜውን ከያዝን ትርጓሜውን የምንቀበል ከሆነ ትርጓሜው የሚናገሩት አባቶች መቀበል መቻል አለብን ማለት ነው። የትርጓሜው አባቶች በሚገባ መቀበል አለብን። ለምሳሌ የቅዱስ ዮሐንስ አፈወርቅ የኤፌሶን መልእክቱ ሲተረጉም ሆሚሊ 3 ላይ ቃል በቃል ይላል የጌታ ጠረጴዛ ብሎ ሆሊ ቴብል ይለዋል። ቅዱሱ ጠረጴዛ ብሎ ይጠቅሰዋል ማለት ነው። ኦኬ ቅዱሱ ጠረጴዛ ብሎ ይጠቅሰዋል ያንን ክፍል። ቅዱሱ ጠረጴዛ ብሎ ቅዱስ ዮሐንስ አፈወርቅ ከተናገረ መጽሐፈ አርጋኖን ያንን የሚናገር ከሆነ መጽሐፈ ቅዳሴ ያንን የሚናገር ከሆነ ማን ነው ትርጓሜ ያልተቀበለው? ማን ነው መጽሐፍ ሳይጠቅስ ዝም ብሎ አንቀበልም ምናምን የሚል? ከዛ እኔ በጣም የሚገርመኝ ደግሞ እዛ ያለ ስብከተ ወንጌል ማለት የሚሰበክበት ደብር ስብከተ ወንጌሉ እንደዚህ አይነት የስህተት ትምህርት ተላልፏል ተብሎ ከተነገረ በኋላ ጭራሽ ማስረጃ ሳይጠቀስ ደግሞ ሌላ የኑፋቄ ትምህርት ያዘለ ትምህርት ሲተላለፍ እንደው ማንም ሃይ የሚል እንደሌለ የምትመለከቱ ማለት እዛ ክፍል ላይ ስፔሲፊካሊ አሉ። ግን መቆጣጠር መቻል የደብሩ ስብከተ ወንጌል ኃላፊነት ነው የሚሆነው። እንደዚህ አይነት ትምህርቶች ሲተላለፉ አሉ። ኦፍ ኮርስ እሱም አለበት መሰለኝ፣ ግን ሌላ ነው ስብከተ ወንጌል ኃላፊው አይ ቲንክ ሌላ ነው። እነዛ መቆጣጠር መቻል አለባቸው። እሱ አይ ቲንክ የሆነ ቀን በስብከት እንዲያገለግል ቀን ተመድቦ ይመስለኛል። እስካሁን የስብከተ ወንጌል ኃላፊነቱ የተቀበለ አይመስለኝም። ዋቴቨር ከሆነ ደግሞ በጣም ከባድ ነው የሚሆነው እና በቃ ዝም ብለህ እንዳሻ ትወጣለህ። ህዝብ የሚሰማ ህዝብ አለ። ፕላስ ደግሞ አሁን ሚዲያ ላይ ጭራሽ እየተለቀቀ ነው ማለት ነው። ትምህርቱ ሚዲያ ላይ ነው እየተላለፈ ያለ ለሚሰማው ፕላስ ደግሞ ለመናፍቃንም ጭራሽ ሌላ ግብአት የሆነ ትምህርቶች ናቸው እየተላለፉ ያሉ። እንግዲህ እኔ በቅድስት ሥላሴም አስተምሯል ተባለ። እንግዲህ እንዴት ነው ማለት በየትኛው ትምህርት ነው ማለት? የአባቶች ትምህርት እኮ አለ አይደል? ፓትሮሎጂ የተማረ ሰው ትንሽ ያጠና ሰው እንደው ዘ ሎርድስ ቴብል እና እንደው የጌታ ጠረጴዛ የሚለውን ለናሙና እንደው እንዴት ሳይማር ሰው ሊያልፍ ይችላል? ሊተርጂ ሳይማር ሰው እንዴት ሊያልፍ ይችላል? ቅድስት ሥላሴ ከተማረ ማለት ነው። ሊተርጂ እኮ አለ። ሊተርጂ ክላስ ውስጥ እንግዲህ ያንን ትምህርት እኮ አለ። እንዴት ነው ራሱ እንደዚህ ሊሆን የቻለው? እንዴት ሊሆን እንደቻለ ራሱ አላቅም እውነት ለመናገር። የአባቶችን ትንሽ ያነበበ ስፔሻሊ ደግሞ ኦርቶዶክሳዊ የሆነ ሰው የብሉይና የሐዲስ ኪዳንን ታቦት ልዩነታቸውን ካላወቀ በጣም ችግር ነው። በተለይ እንደዚህ አይነት ደረጃ ላይ ያለ ሰው የብሉይ ኪዳን ታቦትን እስቲ እዚህ ቦታዎች አሉ ተብሎ ተጠቅሶ እኮ ራሱ አያውቅም። አባ ጎርጎሪዮስ ሊቀ ጳጳስ ዘሸዋ እሳቸው እኮ በዚያን ጊዜ እንግዲህ የሚደንቅ መጽሐፍ ጽፏል። እሱን ያነበበ ሰው ራሱ እንኳን የሁለቱም ልዩነት እኮ በሚገባ ጠንቅቆ ያውቀው።
የቤተ ክርስቲያናችን የሥርዓተ አምልኮ መጽሐፍ ራሱ ያነበበ ሰው እኮ የሐዲስ ኪዳን ኦፍ ኮርስ እኛ ስሙን ምሳሌውን ወሰድን ማለት ምሳሌውን ከዛ ወሰድን ይላል እንጂ ፈጽሞ የሐዲሱና የብሉይ ኪዳኑ ታቦት አንድ አይደለም እኮ። ማለት በምን ራሱ ነው አንድ ሊሆን የሚችለው? በምንድን ነው አንድ ሊሆን የሚችለው? በአሰራሩ ነው? በቅርጹ ነው? በጽሁፎቹ ነው? በሚጻፈው ጽሁፍ ነው? በሚሰዋው መስዋዕቱ ነው? በምንድን ነው አንድ ሊሆን የሚችለው? ጭራሽ የሚያገናኛቸው ነገር ራሱ እኮ የለም። በምንም የሚያገናኛቸው ነገር ራሱ ይሄ ነው። መስዋዕቱ ነው ቢባል የብሉይና ሐዲሱ ጭራሽ የማይገናኝ መስዋዕት ነው። ሊቀ ካህናቱ ነው ቢባል ጭራሽ የማይገናኝ ነው። አሰራሩ ነው ቢባል ጭራሽ የማይገናኝ ነው። አሰራሩ ጭራሽ የማይገናኝ የሚሰራበት ማቴሪያልም ጭምር የማይገናኝ ነው። የማይገናኝ ማለት ስለዚህ በጣም እኔ እንጃ እንደው እዚህ በተለይ መድረክ ላይ የሚሰጡ ትምህርቶች በጣም ጥንቃቄ የሚፈልጉ ናቸው። ከዛ በጣም እንደው አሁን ስሰማው ደግሞ የገረመኝ ጭራሽ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ጀምሮ ያለውን ሐሳብ እንደው ለዝክር ነው ሲባል ይሄ እኮ በጣም ማዕት የሚያስመጣ ንግግር ራሱ እኮ የሚባል ነው። የምር እውነት ለመናገር ማዕት የሚያስመጣ ነው። ምንድነው የሚለው? የምር ካለ እስኪ እንስማው። አንተ ከሆነ እሱ ከሆነ እስኪ አንድ ያሰማን። እውነት ለመናገር እንደዛ ተብሎ ከሆነ ቆይ አንዴ ቦታውን ልፈልገው። ምን ላይ ነበር አንተ ሐሳብ? የአንደኛ ቆሮንቶሱ ለዝክር ነው ለማህበር ነው የተባለው። እሱን እየፈለኩት ነው። ቆይ አንዴ እሱን እንትን እያልኩት ነው። ጨርስና ሳገኝ እነግርሃለሁ። እሺ የምር እንደዛ ተብሎ እሷ ካሳየን ማን ምን ሰላም ይታል። እሷ እንትን አድርጋለች፣ ስቶሪ አድርጋዋለች። እኔም ከሷ ነው እንትን የሚለውን ቪዲዮ ያየሁት። ትርጓሜ እንትን ሳይሉ የቃል ብቻ እየወሰዱ የቲክቶክ እንትኖች ምናምን የሚለውን ያን ከዚያ ነው ከሷ ስቶሪ ነው ያየሁት። እሱን ነው የምለው። ትዕቢት ያልኩትም እሱ ነው። ቃሉን መጀመሪያ ቃሉን ጨራሽ ጠረጴዛ የሚባል የለም ነበረ። ቃሉ ሲመጣ ወይ በስማችሁ ጠርቷችኋል እንዴ? ለካ ምድረ ቲክቶከር። ኧረ እኔ አልተሰማውም፣ እኔ አልተጠራውም። ደግነቱ እኔ ቲክቶከርም አይደለሁም። ብቻ እንዲህ ስትል የነበራችሁ ነው ያለው ፊደል የሚገላቸው። አይ ሲው በግልጽ ነው አንዲሞ የቀራችሁ ራሱ ደስ ይለው ነበር። ኢዮብ ቢል ራሱ ስማ ታስታውሳለህ? በፊት ስም ይጠራል እዛ እንትን ሲያስተምር እንትና የሆነ ጊዜ ስቲፎ ያሰማን ድምጽ ታስታውሰዋለህ? ቴዎሎጂ ሲያስተምር የትኛው ነበር? ኧረ ሰዎች የአብ ወልድ መንፈስ ቅዱስ ስም ኢየሱስ የሚለው ማለት ነው። የአብ ወልድ መንፈስ ቅዱስ ስም ኢየሱስ ብሎ እንትን ሲያስተምር፣ ኧረ አንተሽ ቆይ ፊቸሪንግ አትግባባክ። አንተሽ ምንድነው እሱ ማታስወራን? ድንገት ሳሳልፈው ታውቃለህ? ትራፔዛ የሚለውን ቴራዞ ብሎታል። አሁንም ሌላ እያወራን በቃ ቀጥሉ። ባሰ ከሱ ጋር እየዋለ ነው እንዴ ልጅ? ስማ አይሰማም። የእሱን ቪዲዮ እየሰማ እንግዲህ አሁን ትንሽ ቆይቶ ሌላ ነገር ስለሚያወራ ቀጥል አንተ። ስማ ቴራዞ ብሎታል ትራፔዛ የሚለው ብሏል። የምርህን ነው? እስቲ የት አለ ራስን እንደ ያልከው አንተ? ቀጥሉ ጋይስ። ወደፊት በደንብ ስላሳለፍኩትኝ ወደኋላ መመለስ አሁን አልችልም። አውራ ቆይ። እሺ ኤኒዌይ ልጠቅልለውና በአጭሩ እውነት ለመናገር የሆነ ጽዋ ስለተባለ የጽዋ ማህበር ነው እያለ የሚተረጉ ሊቃውንት
ሊቀ ሊቃውንት እየተባለ የሚጠራ ከሆነ በጣም አደጋ ላይ ነን እውነት ለመናገር። እሺ ጽዋ ባየ ቁጥር ጽዋ ማህበር ነው የሚል ሊቀ ሊቃውንት በጣም ከባድ ነው። ይህን ጽዋ አንስቶ ሲል ማቴዎስ ወንጌል ራሱ ቢጠቀስለት ይህን ሰው ነገም ጽዋ ማህበር ነው ከማለት አይመለስም። በጣም ከባድ ነው። ማቴዎስ 26 አለመድረሱ ጠቀመው ትላለህ። እውነት ለመናገር እንዲህ ብለን ስናገር ይሄ ሁሉ ይዋዲ የጽዋ ፍቅር ነው እኮ ይህ ደጀ ሰላም ነው እንዲ ያገኘው ያስበላል እኮ እንዲ እንትን ማለት አይደለም ማናናቅ አይደለም። ግን ሰው በጣም ትዕቢቱ ከተወጠረና እንደው እኔ አባ ገብረ ኪዳን ሊቀ ሊቃውንት ናቸው። ትህትናቸው ለመማር ያላቸው ፍቅር እና ለክርስቶስ ያላቸው ፍቅር ስትመለከት በጣም ያስደንቃል። እውነት ለመናገር የሚያስገርም። እንደነዚህ አይነት ሰዎች ደግሞ ማለት ትናንት ሊቀ ጳጳስ ፓትርያርክ የሚያክሉ ታላቅ አባት ምንም ይሳሳቱ ምንም ያጥፉ በእንደዛ ከፍ ዝቅ እያረገ ሲሳደብ የነበረ ሰው ገና ለገና ማይክ ሲጨብጥ መሳት ጀምራል ተሳስተሃል ሲባል እንዲህ ቃሉ የማይቀበሉ እንዲህ ትርጓሜ ያልገባቸው ምናምን ብለህ ለመሳደብ መጀመሪያ አንድ ፊደል ሳታነብ እንዲህ ያልገባቸው እንዲህ ብለህ የቲክቶክ ጎረምሶች ምናምን ያልክ ለመሳደብ መሞከር በጣም ነውር ነው። እውነት ለመናገር ጽዋ እና ጽዋ ማህበር ሳንለይ እንደዚህ አይነት ትችት ውስጥ መግባት በጣም ሼም በጣም ነውር ነው። እውነት ለመናገር ማለት ነው። የምር እንደዛ ብሎ ከሆነ የምርም የአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 21 አካባቢ ያለውን ሐሳብ የጽዋ ማህበር ነው ብሎ ከሆነ አገኘው እስቲ አገኝቶታል። እሺ እንስማ። አይ እሱን ሳይሆን አሁን ያገኘሁት አባ ጊዮርጊስ ላይም መነፈቀበት ሰውየው ጠረጴዛ ያለው ታቦቱን አይደለም አለ የአባ ጊዮርጊስን አርጋኖንን ማለት ነው። ይሰማችኋል? ድምጼ አንተ ይሰማል? እሺ ከፈተው አንተሽ። እሺ ልከፍተው ነው በቃ መስማታችሁ ነው ዋናው። ታላቁ የቤተ ክርስቲያናችን የሃይማኖት አባት ሊቅ ኢትዮጵያዊው ቄርሎስ የሚባለው አባ ጊዮርጊስ ዘጋስጫ የተናገራቸውን በመጽሐፈ ምስጢር ላይ የተናገራቸውን ጥያቄዎች የጠየቁን ሰዎች አሉ። እሱን ደግሞ እንዲህ ይላሉ። ነአምን ከመ ፍጹም ሥጋሁ ወደሙ ለክርስቶስ ህብስተ ቁርባን ወደመ ወይን ዘዲበ ጠረጴዛ ዘይትቄደስ በዲቤሁ በከመ ይቤ እግዚእነ በእንተ ሐዋርያቲሁ ወቦሙ አነ እቄድስ ርእስየ። በክርስቶስ የክርስቶስን ፍጹም ሥጋና ፍጹም ደም እንደሆነ ያ ዘዲበ ጠረጴዛ ዘይትቄደስ በመጀመሪያው አሁን እዚህ ላይ አባ ዘጊዮርጊስ ዘጋስጫ እየተናገረ ያለው የመናገሪያው ዋናው መሰረቱ የዮሐንስ ወንጌል ምዕራፍ 6 ላይ የተጠቀሱ ክርስቶስ ከሰማይ የወረድኩ እንጀራ ነኝ ከሰማይ የወረድኩ መና ነኝ ሲል ሥጋዬን ብሉ ደሜን ጠጡ የዘላለም ሕይወት ትወርሳላችሁ ሲል ፈሪሳውያን ይሄ የምናውቀው ሰውዬ የዮሴፍ ልጅ አይደለም ወይ? እንዴት ከሰማይ ወርጃለሁ ይለናል? እንዴት ሥጋዬንስ ብሉ ይለናል? እንዴት ደሜንስ ጠጡ ይለናል? እኛን እንዴት ቢያስበን ነው የሰው ሥጋ የምንበላው የሰው ሥጋ የምንጠጣው ብለው ጥያቄ ያነሱ በአባ ጊዮርጊስ ዘጋስጫ ዘመንም የተነሱ የነሱንም ጥያቄ አንስቶ መልስ ሲሰጥ ያነሳው ነው። ይህንን ያሉበት ምክንያት እነሱ ያሉበት ምክንያት ታሪኩን እየተከታተሉ ስለሆነ ነው። የኢየሱስ ክርስቶስን አገልግሎት የሚከታተሉ ጸሐፍት ፈሪሳውያን የክርስቶስን ሥጋና ደም አናምንበትም አሉ። እሱ ሲመልስላቸው ዘዲበ ጠረጴዛ አለ። ይሄ ማለት ታቦት እያለ አይደለም። ይሄ ማለት በመጀመሪያው ስርዓት በመጀመሪያው ጊዜ በነበረው ስርዓት ኢየሱስ ክርስቶስ ለደቀ መዛሙርቱ ይሄ ሥጋዬ ነው ብሉ ይሄ ደሜ ነው ጠጡ ባለበት ጠረጴዛ ላይ የነበረው ስርዓት ያዛ ጠረጴዛ ላይ የነበረው ህብስት የነበረው ወይን ሥጋ መለኮት ደመ መለኮት ይሆናል። እኔ በቀራንዮ ላይ ራሴን እቀድሳለሁ ብዬ ስለተናገርኩ ነው የሚለው።
ይህንን አጣሞ ጎትቶ የዳቬንቺን ጠረጴዛ በግድ ታቦት ለማለት መሞከር ስህተት ነው። ስላል አይደለም ብሎ እንኳን ቢገኝ አቀንተን የምንተረጉመው እንጂ ከሰፈር ጠረጴዛ የምናመጣ አይደለም። ብሎ እንኳን ቢገኝ ግን አላለም አባ ጊዮርጊስ ዘጋስጫ እና ምንድነው ያለው? ስለዚህ አሁንም ቢሆንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልበት ስርዓት አምልኮዋን የምትፈጽምበት ታቦት እንጂ ጠረጴዛ የላትም። ስለዚህ አባ ጊዮርጊስ ዘጋስጫ ዋና ማስተላለፍ የፈለገው ነገር ያ ዘዲበ ጠረጴዛ የተባለው በጸሎተ ሐሙስ የተሰጣቸው ትና ወይም ስጋ መለኮት ደመ መለኮት የሚሆነው በመንፈስ ቅዱስ ነው። እኔ ደግሞ በመስቀል ላይ ተሰቅዬ ራሴን ስለምቀድስ ቃል ስለገባሁላችሁ ነው ብሏል። ዛሬ አባቶቻችን ካህናት ሲቀድሱ ይሄን ያውቃሉ። ስጋውና ደግሞ የቱ ጋር ነው ስጋ መለኮት? የዳቪንቺ ጠረጴዛ እኮ ነው ያለው እሱ። አንተሽ ይሄ ስዕሉ ያለበት አይደል? ላሳፐር ስዕል ላይ ያለው ኧረ በስላሴስ ምን አይነት ሰው ነው ይሄ? እናንተ ምን ተብሎ ነው አሁን ይሄን ተመለስ ተብሎ ጠረጴዛ ነው ያለው እኮ እሱ። ይሄ 4 እግሩ ጠረጴዛ ማለት ነው። እኔ የዛኔ ክርስቶስ በዕለተ ሐሙስ ስለነበረው እንጂ ስለ ታቦት አይደለም ነው። አዎና እንጂ ስለ ታቦት ፈጽሞ አይደለም የሚያወራው። ጠምዝዛችሁ ነው እናንተ ታቦት ያረጋችሁት። ኧረ ጌታ ሆይ እኔ እንትን ከመጀመሪያ እንትኑ ጀምራ ራሱ ገዙ ሲያነበው ያለውን ሐሳብ እሺ ልመልሰውና አሰማንና ከዛ በኋላ እንትን ባይዘው ለምንድን ነው ቅድሚያ ገዙ በዲበ ጠረጴዛ የሚለውን መተርጎም ያልፈለገው? በዚህ ጠረጴዛ የሚለውን ለምንድን ነው መተርጎም ያልፈለገው ነው ጥያቄያችን ራሱ። አባ ዘጊዮርጊስ ዘጋስጫ እየተናገረ ያለው አንዴ ልመልሰው አንዴ ቆይ አባ ዘጊዮርጊስ የሚባል የለም ሲጀምር ጊዮርጊስ ዘጋስ አረ ወይ ዘጊዮርጊስ አታሳፍሩኝ። ቆይ አንዴ መስቀሉ ነው። ለዚህ ነው ቅዱሳን የዕብራውያን ትርጉም ደግሞ ትጠላለህ ናቲ። ወበእንተ ኪዳኑ ጠረጴዛ ማርያምን ወደ ሰማይ ገባ የሚለው ትርጉም በቃ ትጠላለህ። ታላቁ የቤተ ክርስቲያናችን የሃይማኖት አባት ሊቅ ኢትዮጵያዊው ቄርሎስ የሚባለው አባ ጊዮርጊስ ዘጋስጫ የተናገራቸውን በመጽሐፈ ምስጢር ላይ የተናገራቸውን ጥያቄዎች የጠየቁን ሰዎች አሉ። እሱን ደግሞ እንዲህ እላለሁ። ነአምን ከመ ፍጹም ሥጋሁ ወደሙ ለክርስቶስ ህብስተ ቁርባን ወደመ ወይን ዘዲበ ጠረጴዛ ዘይትቄደስ በዲቤሁ በከመ ይቤ እግዚእነ በእንተ ሐዋርያቲሁ ወቦሙ አነ እቄድስ ርእስየ። በክርስቶስ የክርስቶስን ፍጹም ስጋና ፍጹም ደም እንደሆነ ያ ዘዲበ ጠረጴዛ ዘይትቄደስ በመጀመሪያው አሁን እዚህ ላይ አባ ዘጊዮርጊስ ዘጋስጫ እየተናገረ ያለው የመናገሪያው ዋናው መሰረቱ የዮሐንስ ወንጌል ምዕራፍ 6 ላይ የተጠቀሱ ክርስቶስ ከሰማይ የወረድኩ እንጀራ ነኝ ከሰማይ የወረድኩ መና ነኝ ሲል ስጋዬን ብሉ ደሜን ጠጡ የዘላለም ሕይወት ትወርሳላችሁ ሲል ፈሪሳውያን ይሄ የምናውቀው ሰውዬ የዮሴፍ ልጅ አይደለም ወይ? እንዴት ከሰማይ ወርጃለሁ ይለናል? እንዴት ስጋዬንስ ብሉ ይለናል? እንዴት ደሜንስ ጠጡ ይለናል? እኛን እንዴት ቢያስበን ነው የሰው ስጋ የምንበላው የሰው ስጋ የምንጠጣው ብለው ጥያቄ ያነሱ በአባ ጊዮርጊስ ዘጋስጫ ዘመንም የተነሱ የነሱንም ጥያቄ አንስቶ መልስ ሲሰጥ ያነሳው ነው። ይህንን ያሉበት ምክንያት እነሱ ያሉበት ምክንያት ታሪኩን እየተከታተሉ ስለሆነ ነው። የኢየሱስ ክርስቶስን አገልግሎት የሚከታተሉ ጸሐፍት ፈሪሳውያን የክርስቶስን ስጋና ደም አናምንበትም አሉ። እሱ ሲመልስላቸው ዘዲበ ጠረጴዛ አለ። ይሄ ማለት ታቦት እያለ አይደለም። ይሄ ማለት በመጀመሪያው ስርዓት በመጀመሪያው ጊዜ በነበረው ስርዓት ኢየሱስ ክርስቶስ ለደቀ መዛሙርቱ ይሄ ስጋዬ ነው ብሉ ይሄ ደሜ ነው ጠጡ ባለበት ጠረጴዛ ላይ የነበረው ስርዓት ያዛ ጠረጴዛ ላይ የነበረው ህብስት የነበረው ወይን ስጋ መለኮት ደመ መለኮት ይሆናል።
እኔ በቀራኔው ላይ ራሴን እቀድሳለሁ ብዬ ስለተናገርኩ ነው የሚለው። ይህንን አጣሞ ጎትቶ የዳቬንቺን ጠረጴዛ በግድ ታቦት ለማለት መሞከር ስህተት ነው፣ ስህተት ነው ስላል አይደለም ብሎ እንኳን ቢገኝ አቅንተን የምንተረጉመው እንጂ ከሰፈር ጠረጴዛ የምናመጣ አይደለም ብሎ እንኳን ቢገኝ ግን አላለም አባ ጊዮርጊስ ዘጋስጫ። ስለዚህ አሁንም ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልበት ስርዓት አምልኮዋን የምትፈጽምበት ታቦት እንጂ ጠረጴዛ የላትም። ስለዚህ አባ ጊዮርጊስ ዘጋስጫ ዋና ማስተላለፍ የፈለገው ነገር ያ ዘዲበ ጠረጴዛ የተባለው በጸሎተ ሐሙስ የተሰጣቸው ህብስትና ወይን ስጋ መለኮት ደመ መለኮት የሚሆነው በመንፈስ ቅዱስ ነው። እኔ ደግሞ በመስቀል ላይ ተሰቅዬ ራሴን ስለምቀድስ ቃል ስለገባሁላችሁ ነው ብሏል። ዛሬ አባቶቻችን ካህናት ሲቀድሱ ይህን ያውቃሉ። ስጋውና ደሙ የቱ ጋር ነው? ስጋ መለኮት እዚች ጋር ተቋርጧል። ድምጽ ተነፋንፏል። እንኳንም ተነፋነፈ። በስመ አብ ወወልድ ወመንፈስ ቅዱስ። አባ ዘጊዮርጊስ የሚባል አባት አለን። ደስ ብሎናል ስላገኘን አዲስ አባት። አረ ይጨምርልን ያብዛልን። ቀጥሉና እኔ ያኛው ደግሞ ልፈልገው። እሺ አንዴ በዚህ ላይ አሳፍቱበት እስቲ ያኛውን ፈልገውና እንደው በጣም እኮ የሚገርም ነው በእውነት ለመናገር። እኔ እንደዚህ አይነት ስናፈታት ጭራሽ ሰምቼም አይቼም አላቅም። አባ ጊዮርጊስ ዘጋስጫ ያንን እንትኑ ወይም ደግሞ ክርስቶስ ያቀረበበትን በዛን ሰዓት የነበረውን ነው እንጂ እያሉ ያሉት ይሄኛው አሁን የምንጠቀመው ታቦቱን እሱን እያሉ አይደለም በጭራሽ። እንደው ብለው እንኳን ቢሆን አቅንተን ነው ምን ተረጉመዋል። አሁን አባ ጊዮርጊስ ዘጋስጫ አጣሞ ጽፈውት አንተ አቅንተህ ልተረጉ። እኔ ይቅርታ አንተ ምንለው እንግዲህ ትረዱናላችሁ ብዬ አስባለሁ። እንግዲህ እንደዛ እንኳን ቢሉ እኛንን አቅንተን የምንረዳው አለ። ማን አንተ ማለት የምታቀነው እንዴ? ሲቀጥል ስርዓተ ቅዳሴ እኮ ባይዘው ያንን ጠረጴዛ ሳይሆን እንደው ቃል በቃል ያዕቆብ ዘስሩግ ቅዳሴ የአርጋኖንም ቀጥታ አመጣላችኋለሁ ምን እንደሚል። ቅዳሴ ያዕቆብ ዘስሩግ ምንድነው የሚለው? እንደዚህ እኮ ነው የሚለው። አቤቱ የማትፈርደውን ይሁዳ ደፈረ፣ በሐና ዘንድ ተሰደብ፣ በቀያፋም ዘንድ ተናቅ፣ በጲላጦስም ዘንድ ተዋረድክ፣ ከወንበዴዎችም ጋር ተቆጠርክ ይልና ያን ጊዜ አርብ ክፉዎች አይሁድ በእንጨት ላይ ሰቀሉ። በሉ ስሙ በደንብ አሁን በዛን ሰዓት ሐሙስ ላይ የነበረው ነው እንዳይል ተመልከቱ። አርብ ክፉዎች አይሁድ በእንጨት ላይ ሰቀሉ ይልና እኛ በዚች ጠረጴዛ ላይ ነው የሚለው። አሁን በዚች የሚለው አሁንም ለዕለተ ዓርብ በዕለተ ሐሙስ ነው እንዳይል እኛ ነው የሚለው። ሲጀመር እኛ በዚች ጠረጴዛ ላይ እጆቻችን አንስተን በምናደርገው በዚህ ትምህርተ መስቀል አምሳል ከዛ ህብስቱና ወይኑ ማለት ነው ቀይረው እያለ ወደ ታች ይመጣል። ከሞትና ከትንሳኤ ጋር አንድ አድርገው ከዚች ጠረጴዛ እኛ በመስቀል አምሳል ብሎ ቀጥታ እኛ በዚች ጠረጴዛ ይላሉ። እዚች እያሉ ያሉት ለዕለተ ሐሙስ ነው ወይስ ደግሞ በቅዳሴ ሰዓት መስዋዕት የሚሆነውን የክርስቶስ ስጋ የሚፈተትበትን ታቦቱን ነው? በዚህ ጠረጴዛ እኛ መስቀል በትምህርተ መስቀል አምሳል እየተባለ ያለው። እሺ መጽሐፈ አርጋኖን እዛው እንትን ልበልና ወንድሞች ትቀጥላላችሁ። እኔ በጣም እኮ የተቸገር ነው። ማንም እየተነሳ እንደው ላለመሸነፍ ሲባል መጽሐፍትን እንደፈለክ መተርጎም እኮ ነው የተቸገር ነው። መጽሐፈ አርጋኖን እንዲህ ብሎ ቃል በቃል ይናገራል። ብዙዎች ነቢያትና ጻድቃን አንቺን ሊያዩ ወደዱ፣ አላዩም። ምሳሌሽን እንጂ የልጅሽን የመለኮትነቱን ምስጢር ያየን እኛ ግን የልጅንሽን የመለኮትነቱን ምስጢር ያየን እኛ
እኛ የክርስቶስን የመለኮቱን ምስጢር አይተናል። እንዴት ነው ያየነው? በቅድስት ጠረጴዛ ስጋውና ደሙ ቁርባኑን ተቀበልን ይላል። ኦኬ፣ በቅድስት ጠረጴዛ ምን ስጋውና ደሙ፣ ይህም ምንድነው? ቁርባኑን ተቀበልን ይላል። ይሄ እዚህ በቅድስት ጠረጴዛ እያለ ያለው በዕለተ ሐሙስ ስላለው ጠረጴዛ ነው ወይስ ስለ ታቦቱ ነው እየተናገረ ያለው? ይሄው በዚች ቅድስት ጠረጴዛ የልጅሽን የመለኮትነቱን ምስጢር አየን ነው የሚለው። ያየነው ደግሞ የጌታችን የኢየሱስ ክርስቶስ ስጋውና ደሙን ይህም ቁርባኑን ተቀበልን እኮ ነው። ቁርባን ቤት በጠረጴዛ ኦኬ። እዛው ለእስራኤል ቅዱስ ንጹሕ ምስጢር የሚሰራባት ቅድስት ጠረጴዛ ይላል። ምስጢር የሚሰራባት ቅድስት ጠረጴዛ የሚለው ታቦቱን የሐዲስ ኪዳን መስዋዕት መዓዛ የሚሰምርብሽ ንጽሕት ጠረጴዛ ይላል። የሐዲስ ኪዳን መስዋዕት የሚቀርብበት ጠረጴዛ የእሱ ምሳሌ ነች ድንግል ማርያም። የታቦት ምሳሌ ነች አይደል? የክርስቶስ ስጋና ደም የሚፈተትበት የዛ ቅዱስ ምስጢር የሚፈጸምበት የጠረጴዛው ምሳሌ ነሽ ይላታል ድንግል ማርያም። አሁን ድንግል ማርያም ንጽሕ ጠረጴዛ ስላላት በዚህ ሰው አነጋገር ድንግል ማርያም ማቃለል ነው። ኦኬ፣ እዚህ እንደው ምንድነው ባናፍር ምንድነው ባናውቅ እንፈር ማለት አለማወቅ ኃጢአት አይደለም። ማፈር ግን በቃ ትልቅነት ነው። የማናውቀውን ነገር ዝም ማለት ትልቅነት ስለሆነ ማለት ነው። እና ይሄን ለማለት ነው። ቀጥሉ። እሺ እዚሁ ላይ እንዳላችሁ ችል ጨርስላችኋ አይሻልም? እንደዛ ነው የሚቀለው። አድምጧት። መስዋዕት የሚሰውበት ጠረጴዛ ተገልብጧል፣ ወጥቷል። ታቦቱ ግን ታቦተ ምጽዋ አልተነካም ወገኖቼ። ስለዚህ የአጋንንትን ጽዋ ከጌታ ጽዋ ጋር የጌታን ማዕድ ከአጋንንት ማዕድ ጋር አትደባልቁ የሚለው ከስጋው ደሙ ጋር አይገናኝም፣ ከታቦት ጋር አይገናኝም፣ ከስርዓተ ታቦት ጋር አይገናኝም። እሱ ሌላ ነው። ጠረጴዛ ብሎ ለመጥቀስ የሚያስችል አይደለም። ከእውቀት ማነስ የመጣ ጥያቄ ነው። እሺ እና እንግዲህ ሰዎች እና ሌላ ነው ምንድነው ታዲያ? ምንድነው? ቅድም ናቱ በደንብ አስደምጦት ነበር። እዚህ ጋር የተቆረጠ ፓርት አለውና ድንገት ዩቲዩብ ላይ ላይቭ ላይ እንዳለ የቆረጡት ነገር አለ ቪዲዮ እዚች ጋር ከዚህ በፊት እና እዛ ላይ ይሆናል የተናገረው። ናቱ ያ ድምጽ ካለ እስኪ በእናትህ የቅድሙ ክፈተው። እሱ ነው የበለጠ የሚያብራራው። ናቱ አሁን እንብላ። ያ ጽዋን አገኛን ሰውዬ። እኔ ጽዋው ላይ ነኝ። በቃ ይሄንን መብል ነው ያለው። አሁን የምበላውን ቆሮንቶስ ላይ ያለው ይሄኛው ጽዋ ነው። መንደር ለመንደር ያለውን ጽዋ ቴሌግራም ላይ እንትን ብለዋል እንዴ ናቱ? ድሮንም ስበላ ደስ አይልም አንተ ስጎርስ ነው እንደምትጠይቀው። እኔ እኮ አሁን ካልጠፋ ሰዓት ምንድነው እንደ ሙስሊም 6 ሰዓት ላይ ምግብ መብላት የምትጀምረው? እያፈጠርክ ነው እንዴ? አድምጡልኝ በእናታችሁ፣ ጥያቄ አድምጡና መልስ ስጡ። አንድ ላይ እንግዲያውስ ወደዚህኛው ጥያቄ እንሄድና አንድ ላይ ይመለሳል። ታቦት ከእግዚአብሔር ለሰው ልጅ ሲሰጥ የመጀመሪያዋ ታቦተ ጽዮን ነች። እሷንም በሙሴ በኩል ነው ያገኘናት። ያችን ታቦት ማለትም ታቦተ ጽዮን ያለችው ደግሞ በኢትዮጵያ ውስጥ ነው። ስለዚህ ታቦተ ጽዮንና ሌሎቹ ታቦታት በምን ይለያሉ የሚሉትን ነገሮች ቢያብራሩልን። እሺ፣ እኛ ኢትዮጵያውያን እድለኞች ነን ስንል ከሌላው ዓለም ራሳችንን ማመጻደቅ አይደለም።
ክርስትና በ3 ሰዓትም መምጣት፣ በ9 ሰዓትም መምጣት፣ በ11 ሰዓትም መምጣት እኩል ነው የሚያደርገው። በክርስትና ከየትኛውም ዓለም ጋር በእኩልነት የምንታይ ነን። በታሪክ ቀዳሚነት፣ በእግዚአብሔር ልጅነት ግን እኛን የቀደመ የለም። ይሄ ግልጽ ነው። በምንም የዓለም ሕዝብ ፈረንጆቹ ወደ ኢትዮጵያ እንምጣ ሲሉ እኮ ወገኖቼ ወደ ኢትዮጵያ እንምጣ ሲሉ ወደ እግዚአብሔር ሀገር እንሂድ ነው። we can go to the land of God። ወደ እግዚአብሔር ሀገር መሄድ እንችላለን ነው። ናት ኢትዮጵያ የምትባል እግዚአብሔር ሀገር ነው የሚሉት። አዎ ኢትዮጵያ ከስነ ፍጥረቷ ጀምሮ ኦሪት ዘፍጥረት ገና የስነ ፍጥረትን ታሪክ ሲጠራ ስሙ የተጠራ ሀገር እኮ ነው። ይህንን ስንጠራ ከዓለም አብያተ ክርስቲያናት ልትለዩን ነው። እሱ እኮ የጋራ ማህበር ነው። ከጽዋ ማህበርነት ያለፈም አቅም የለውም። አሁን ያኔ በተባለበት ዘመን እንኳን አቅም ነበር። ሰማችሁ? ቤተ ክርስቲያንን ከጽዋ ማህበርነት በላይ አቅም የላትም ነው ያለው እኮ። ይሄ ግን እንደ ሐሳብ ለምን እየሰማን እንቃጠላለን? በጌታ ትንሽ መለስ አድርገው ባይዘው እስቲ ጭራሽ የዓለም ቆይ እስቲ የዓለም አቀፉ ነው። አዎ የዓለም አቀፉ ቤተክርስቲያን ጋዲና አስገቡልኝ። እኔ ምንም ነገር መቆጣጠር አልቻልኩም። ከዚህ እስቲ ልመልሰው። እናንተ ቤተክርስቲያናት ነው የሚሉት ሲሉ ወደ እግዚአብሔር ሀገር እንሂድ ነው። we can go to the land of God። ወደ እግዚአብሔር ሀገር መሄድ እንችላለን ነው። ናት ኢትዮጵያ የምትባል እግዚአብሔር ሀገር ነው የሚሉት። አዎ ኢትዮጵያ ከስነ ፍጥረቷ ጀምሮ ኦሪት ዘፍጥረት ገና የስነ ፍጥረትን ታሪክ ሲጠራ ስሙ የተጠራ ሀገር እኮ ነው። ይህንን ስንጠራ ከዓለም አብያተ ክርስቲያናት ልትለዩን ነው። እሱ እኮ የጋራ ማህበር ነው። ከጽዋ ማህበርነት ያለፈም አቅም የለውም። አሁን ያኔ በተባለበት ዘመን እንኳን አቅም ነበረው። ዋት የጌታን አካል እኮ ነው የካደው ሰዎች። እኮ መንፈቋል በቃ ሊትራሊ በዚህ ራሱ ሄዝናት ኦርቶዶክስ ማለት ይቻላል። ምክንያቱም የቤተ ክርስቲያንን አንድነት በተለይ ኢኩሜኒካሊ በዓለም አቀፍ ደረጃ ያለችውን ቤተ ክርስቲያን ከጽዋ ማህበር የተለየ ምንም አቅም የላትም ማለት ኦኬ። በጽዋ ማህበር የሚደረገውን ድርጊት ራሱ ኢኩሜኒካሊ የተወሰኑ ውሳኔዎች ራሱ በዓለም አቀፍ ደረጃ ራሱ የምንቀበላቸው ጉባኤያት ራሱ ከጽዋ ማህበር የተለዩ አይደሉም እንደማለት ነው። አሁን ይህን አካል ሊቀ ሊቃውንት ሊቀ ጠበብት እያልክ መጥራት እና መድረክ መስጠት ማለት ቤተ ክርስቲያንን አሰድቦ ማለት አክቹአሊ ከድጡ ወደ ማጡ ነው። አክቹአሊ እኔ ከመቼው አገልግሎት ጀምሮ እንደዚህ አይነት የቦካ ትምህርት ላይ እንደገባ ራሱ አላቅም ማለት ነው። ሰው እንዴት ትንሽ አይረጋጋም? ከምንፍቅና ሲመጣ እኮ ትንሽ አደብ ይገዛል፣ ለማንበብ ይሞክራል። ማለት ሊትራሊ ምንፍቅናዎች ናቸው። ከቤተ ክርስቲያን አካላትን እያነሱ መሳደብ ምናምን ልማዱ ነው። ኦፍ ኮርስ ግን ጭራሽ አሁን በዓለም አቀፍ ደረጃ ያለችውን ቤተክርስቲያን እንግዲህ አሁን ትለዩዋታላችሁ የተባለው አይዘው ስለዚህ በዓለም አቀፍ የዓለም አብያተ ክርስቲያናት ህብረት ስለነዛ አይደለም እየተወራ ያለው አይደል? ስለ 5ቱ አሃት ወይም 6ቱ አሃት አብያተ ክርስቲያናት ነው እየተወራ ያለው። ስለ ቤተክርስቲያን አንድነት ከተወራ ኢትዮጵያ ለብቻ እንደዚህ አይነት አስተምሮ አላት ከተባለ በትምህርት ደረጃ አንድ የሆነችው ከ6ቱ አሃት አብያተ ክርስቲያናት በዶግማ ደረጃ አንድ ቤተክርስቲያን ብለን የምንቀበለው እነዚህ 6ቱ አሃት አብያተ ክርስቲያናት ናቸው። የነዚህ ሁሉ አንድነት ከጽዋ ማህበር ያልተለየ ነው ማለት ኢትዮጵያንም ጨምረ የኢትዮጵያ ቤተክርስቲያንም ህብረቱ ከጽዋ ማህበር ያልተለየ ነው እንደማለት። ታዲያ ይህን ሰው አሁን ለዛውም በቦሌ ትልቅ ካቴድራል የትምህርት መድረክ መስጠት ማለት እኔ እንጃ ከባድ ነው። ጸሎት ሃይማኖትን ነው ካደው። ይሄ ኢትዮጵያ የዓለም ብርሃን ወንጌል እኮ ይሄ ነው። በቃ መጨረሻ ይሄ ነው። እነሱ ኢትዮጵያ ናሽናሊስት ናቸው። ከዛ ደግሞ ቤተክርስቲያንንና ይሄ ኢትዮጵያዊ ናሽናሊዝምን አዛንቀው አንድ ላይ አድርገው ነው በጣም ሲንተሳይዝ አድርገው ነው
የሚመለከቱት ፒውርሊ የዓለም ብርሃን ወንጌልን ነው አሁን የተናገረው ሰውየው። ፒውርሊ ምንም እንትን የለውም። ምክንያቱም ላይክ ቤተ ክርስቲያንን እንግዲህ ከጽዋ ማህበር ጋር ያልተሻለች ናት ብሎ የሚናገር ከሆነ ኦብቪየስሊ ከዚህ በላይ ወንጌልን መካድ የለም፣ ወንጀል ነው ይሄ። ዓለም ብርሃን ማለት እኮ በጣም እኮ ጨዋታ የሆነ ግሩፕ እኮ ነው። ታስታውሳላችሁ? የሆነ ጊዜ እንትን ሲለቀቅ ወደ 4 ሰዓት ምናምን ቮይስ ነው የሚለቀቀው ማለት ነው። የተወሰነ ተከታትያቸው ነበር የዓለም ብርሃን የሚባሉት እና መልእክት ተቀብዬ የመጣው ያላቸው ሰው ያላቸው ለሆነ ደቂቃ ነው፣ ለሆነች ሰዓት አክሱም ጽዮን ሄጄ ያገኘሁት አይነት ነገር አላቸው። ማንን? ንጉሱን፣ የሚመጣውን ቴዎድሮስን። ከዛን እሱ ግን ለረጅም ጊዜ 4 ሰዓት ያወራባቸዋል። እንዲህ ብሎኝ በኋላ ሲጣራ እኔው ነኝ አላቸው ማለት ነው። ከዛ ምን ብለው መጡ? ገብስ አጠራቅሙ፣ ባንዲራ በር ላይ ስቀሉ፣ ማዕቱ ሲመጣ በራችሁ ላይ ባንዲራ ካለ ያልፋችኋል የሚል የህፃን ጨዋታ ብዙዎችን ከስራ እንዲወጡ ያደረገ ጅላጅሎቹ እውነት ለመናገር ስራቸውን የለቀቁ ሁሉ አሉ። እና እንደዚህ አይነት ግሩፕ መከተል አይምሮ ቢስነት ነው፣ ሌላ ምንም አይደለም። አይምሮ ማጣት ነው። እህተ ማርያም በሏቸው፣ በቃ ያው ናቸው፣ አንድ አይነት ናቸው። እሷ በሴቷ መጣች፣ ያኛው በወንዱ ይመጣል ተባለ። እነሱን የሚከተሉትን አስቧቸው እንግዲህ። ይሄ ሰው ማለት እዚህ ትልቅ ቦታ ተቀምጦ ይህንን ስም ይዞ ስም ላይ ቅድም ብያችኋለሁ፣ ለማንም እያነሱ የሚለጥፉት ስም ይኸው እንደዚህ ዋጋ ያስከፍላል። ገና ወደፊት ማለት ነው፣ ወደፊትም ዋጋ ያስከፍላል። ርዕሰ ሊቃውንት አሉት። የሊቃውንቱን ትምህርት የአባቶችን ትምህርት እንደዚህ እየረጋገጠ ስሙን ይዞታል። የሰጡት ሰዎች ይፈሩበት እውነት ለመናገር እና ኢትዮጵያን የመስበክ ማለት ኢትዮጵያ የሚለው ይሄ ኢትዮጵያን ጥላቻ አይደለም፣ ግን ደግሞ ኢትዮጵያን ከሌሎች ሁሉ ለይቶ ሌሎች ጋር የለም እኛ ጋር አለ፣ ሌሎች እምነት የላቸውም እኛ አለን፣ ሌሎቹ የራሳቸው ጉዳይ። ባለፈው አልሰማችሁ? ቢኖራቸውም የራሳቸው ጉዳይ ነው ያለው፣ እህት አብያተ ክርስቲያናትን ማለት ነው። አሁን ደግሞ በከባዱ ምን አለ? አንዲቷን ቤተክርስቲያን አንዲት ቤተክርስቲያን አለች ምናምን ብለን ብዙ ትምህርት የምናወራላትን ጳውሎስ የእውነት አምድ ያላትን ቤተክርስቲያን ከጽዋ ማህበር የተለየ ሚና የላትም ማለት ይሄ ምንፍቅና ነው፣ ስድብ ነው ይሄ እና በሽታም ጭምር ነው። እንደ ቀላል የሚታይ ነገር አይደለም። ሰው ከቤተክርስቲያን አስተሳሰብ በራቀ ቁጥር ግለኝነት ነው የሚይዘው። ፕሮቴስታንት ውስጥ የምናየው ማለት ነው። ቤተ ክርስቲያን የሚለውን መቀበል አይፈልጉም። እንደፈለክ ተርጉም፣ እንደፈለክ ተረዳ፣ አንተ ያልከው የራስ መብት ነው፣ እንደፈለክ ማመን ትችላለህ፣ ዋናው እኔ ጴንጤ ነኝ በል አይነት አለ አይደለ? በቃ እንደዛ ነው የሚወስደው። ከቤተ ክርስቲያን ሰውን እየነጠለ ነው። ከዛን ሰው ደግሞ የሚነካው ያው ግልጹን ስናወራ ኢትዮጵያ ሲባልና ማርያም ሲባል ኦርቶዶክሳዊ የሚነካ ጎን አለው። ከዛስ ትምህርቱን ምኑን ርግጥ አድርጎ ትቶ ዝም ብሎ አይን ጨፍኖ መከተል ይመጣል ማለት ነው። ለዚህ ደግሞ ካሁኑ ምላሽ መሰጠት አለበት። ከላይ ያሉ አባቶች ኃይል ይሉት ይገባል። ይሄ ፍሬን የበጠሰ መኪና በሉት፣ በቃ ያገኘውን ነው የሚረግጠው። የምላስ ችግር ደግሞ የለበትም። እሱን በደንብ ተጠቅሞታል። የመጨረሻ ቴዎድሮስ ይመጣል ብሏል አይደለ? የሆነ ቀን ጠብቁት፣ ኦልሬዲ መጥቷል። አሁን ያለው ነው ብሎ እንደሚያርፈው ፖለቲካው እሱ ስለሆነ እሱስ እውነት ብለሃል። ሀሳብ ስለተሰጠበት እዚህኛው ላይ ደግሞ ሀሳብ ትሰጡበታላችሁ። ስለ ታቦተ ጽዮን ነው የተጠየቀው እና ታቦተ ጽዮን ያው ሳይንቲስቶቹ ይሄ ሳይካትሪስቶች ምናምን አሉ አይደለ? እንደ ዮጋ ምናምን የሚሰሩ ሰዎች እነሱ ተመስጠው ኢትዮጵያ ውስጥ እንዳላረጋግጠዋል ብሎ ቀጣይ ሊያወራ የሚፈልገውን ደግሞ አዳምጡት። አባቶቻችን ደግሞ በታሪክ ታቦተ ጽዮን ኢትዮጵያ ውስጥ አለች ብለውናል። ወይ አንዴ እሱን ከመጀመር በፊት ቅድም በመጽሐፈ ምስጢር ነው ያለው አባ ጊዮርጊስ ዘጋስጫ የተናገሩት። ምናልባት አምኖት ሹርሱን ግን አርጋኖን ላይ ነው የሚሆነው እኮ እሱን የተጻፈው አይደል? እኔ የመጽሐፈ ሰዓታቱን ነበር የማውቀው። መጽሐፈ ምስጢር ላይ ተናግረዋል እንዴ?
እኔ የሰዓታቱን ነበር የማውቀው እኔ መጽሐፈ ምስጢር ምናምን መጽሐፈ ምስጢር ላይም አለ ጠረጴዛ የሚለው ከሆነ ጠረጴዛ እሱ ያለውን እየፈለኩ ነበረ አላገኘሁትም። የትኛው ክፍል ላይ ነው ያለው? የዓርብ ላይ ፖስቼዋለሁ እኮ ብዙ ነው ያለው። የትኛው የስንት ሰዓት መንበር ቁጥሩ ልንገርህ። ቆይ አይ ቲንክ ሲያነብ የሰዓታቱ ያነበበ መስሎኛል። ቃል በቃ ሲያነቡ የነበሩ እስቲ ዞሮ እንትን ፈልገውና ቀጥል። እሺ ሶሪ ችግር የለው እንሰማዋለን። እሱን ችግር የለው መልሼ እንትን እለዋለሁ ቼክ አደርገዋለሁ። ይሄ እኮ እኛ የእግዚአብሔር ሰዎች መሆናችንን 51 ላይ ምን አልክ? 51 ላይ እሺ አሁን የታቦተ ጽዮን አስፈላጊነት ምንድን ነው? የታቦተ ጽዮን አስፈላጊነት እንደ አዲስ ኪዳን እንደሌላው እንደ መድኃኔዓለም እንደ ማርያም ታቦት የአዲስ ኪዳን ታቦት ነው። አሁን ታቦተ ጽዮን ከኛ ጋር አብሮ ወደ ክርስትና የመጣ ታቦት ነው። ዳሩ ግን አባቶቻችን ምንጫችን፣ ማስረጃችን፣ ማሳያችን ስለሆነች ጠብቀዋታል። የጠበቋት ቅርስ ነው ብለው አይደለም። የጠበቋት ሊያስጎበኙ አይደለም። አየው የሚልም የለም። ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይደርብንና በነበሩበት ዘመን ታቦተ ጽዮንን ለዓለም አስተዋውቃለሁ ብለው በሚዲያ አስነግረው ነበር። በማግስቱ አባቶች አይሆንም አሏቸው። በቃ እናንተ ያላችሁት ይሁን ብለዋል። የታቦቱ አስፈላጊነት የአዲስ ኪዳን አገልግሎት ነው። አዎ ታቦተ ጽዮን ብቻ እኮ አይደለም። ብዙ ታቦታት እንደዚሁ የተቀመጡ እኮ ጥንታዊ ታቦታት እኮ አሉን ኢትዮጵያ ውስጥ። ከታቦተ ጽዮን በኋላ ብዙ ጥንታውያን ታቦታት አሉን። እኛ ኢትዮጵያውያን ቤተክርስቲያን ውስጥ ያለውን የአዲስ ኪዳኑን ታቦት የቀረጽ ነው እንዲቀረጽ ያደረግነው ማስረጃ ይዘን ወርዱን ይዘን ይዘቱን ይዘን ርዝመቱን ይዘን የቀረጽ ነው እኮ መነሻችን ታቦተ ጽዮን ነው። ማስረጃችን ታቦተ ጽዮን ናት። ስለዚህ ታቦተ ጽዮን አገልግሎት አሁንም አክቲቭ ነው። የግዴታ የብሉይ ኪዳን መስዋዕት ይሰዋባት ነበርና የአዲስ ኪዳን መስዋዕት አይሰዋባትም አይባልም። እያልኳችሁ እየሰማችሁ ነው የምለው። ማይክ ለምን እንደሚሰጠው አላውቅም። በመጀመሪያም ቀዳማዊ ምኒልክ ከኢየሩሳሌም ሲያመጣት እኮ ታቦተ ጽዮንን ሌላ ቀርጾ አስቀምጦ እኮ ነው ያመጣው። ስለዚህ ለምንድን ነው ይሄ የእግዚአብሔር መንፈስ የፈቀደው ነው። አንዳንድ ጊዜ እኛ አንዳንድ ሰዎች ታቦት ሰርቃችሁን ያመጣችሁት ይለናል። ሰርቀን አይደለም። ታቦቷ ወደ እግዚአብሔር እንድትመጣ ፈቃደ እግዚአብሔር ስለሆነ ነው። የዮሐንስ ወንጌል ምዕራፍ 19 ላይ ሊቀ ካህናት ቀያፋ ነበር። ቀያፋ ይባላል። ኢየሱስ ክርስቶስ ምን አለ? እሱ መጉዳቱ ነው። ህዝብ ከሚታወቅ ስለ ህዝቡ አንድ ሰው ቢሞት ይሻላል። እሱ ክርስቶስን መጉዳቱ ነው። ግን ወንጌላዊው ሲጽፍ ምን አለ? መንፈስ ቅዱስ ነው ያናገረው ይላል። ለጉዳት የተናገረው ለሱ ቢመስለው ያናገረው ግን ምንድን ነው? መንፈስ ቅዱስ። ክርስቶስ በአመፀኞች ሳይሆን በሊቀ ካህናቱ እንዲሰዋ ስለተፈለገ ነው። ልክ እንደዚሁ አንዳንዶች ታሪክ ያላወቁ ታቦት ሰርቃችሁ አመጣችሁ ይለናል። ሰርቀን አይደለም፣ መንፈስ ቅዱስ ስለፈለገ። መንፈስ ቅዱስ ኢትዮጵያውያንን ሊጠብቅ ስለወደደ ወደፊት የእግዚአብሔር ሀገር የእመቤታችን ሀገር የኢየሱስ ሀገር ኢትዮጵያ እንድትሆን እግዚአብሔር ስለፈቀደ ክብር ምስጋና ለመድኃኔዓለም ይሁን። ኧረ ይጨበጨባል ጋይስ። ያዙና እዚህ ላይ ሀሳብ ይሰጠኝ። መጨረሻው ሀሳብ አንድ ቆይ፣ አይ ሀሳብ እየረዘመ እንዳይሄድ። እሺ የእመቤታችን ሀገር የኢየሱስ ሀገር እንዲሆን የተባለው ላይ ራሱ ሰላም ብያለሁላችሁንም። እንዴት ናችሁ? እሱ ላይ እስቲ ሌሎቹ የአላህ ሀገር ናቸው እንዴ? አልገባንም። ምንድን ነው? ስማ ስንዱ በወንዱ መጣብን እኮ ሆነ። ስንዱ ነው ስሟ ያቺ። አረ ስንዱ ያራዳ ልጅ ናት ወዳጄ። እንደዚህ እኮ እሷ አውደ ምሕረት ላይ አታወቃ እንዴ?
እንዴ ጋዲ ጸዴ መቋሚያ ይዛ መጣ እኮ ነው እሪ የምትለው እሷ። ወይ ስሩት የኢትዮጵያ አምላክ ይመስገን የኤርትራ አምላክ ይመስገን የሚለው ትዝ አለኝ። ወላሂ ያቺ ዘማሪ ማናት? የእንትና የዶክተር እንትና ሚስት የነበረች። እስቲ ለማንኛውም ሀሳብ ስጡበት። ወንድማችን እብን ሐኪም ቅድም አይኩን ሲያበራ ነበር መሰለኝ። ቀጥሉ። እሺ ጋዴ ቴንኪዩ እግዚአብሔር ያክብረልኝ። ሰላም ብያለሁ። ሁላችሁንም ሀሳብ መስጠት ከተቻለ ልሰጥ ነበር። ሰውየው በእርግጥ ብዙ ጊዜ ይስታል። 1 2 3 ጊዜ እንግዲህ አውደ ምሕረት ላይም አጋጥሞ የነበረን። አሁን የተነሳው ላይ ግን ስፔሲፊካሊ እንደው የትኛው ነው መንፍቅና የሚለውን ፖይንት አውት ለማድረግ የተወሰነ እንደው ሀሳብም ብሰጥ ብዬ ነው። አንደኛው ቅዱስ ስጋና ክቡር ደሙን መስዋዕቱን ማለት ነው የአዲስ ኪዳኑን መስዋዕት የሚያከብረው ታቦቱ ነው ወይስ መስዋዕቱ ነው ታቦቱን የሚያከብረው? አባቶቻችን ታቦትን ሲያከብሩ እኮ በሜሮን ቀብተው ሲያከብሩት ለማዘጋጃ እንዲሆን እየቀደሱት ነው እየለዩት ነው እንጂ ከስጋናው ደሙ ክብር በላይ ከመስዋዕቱ ክብር በላይ ታቦቱ አክባሪ ሆኖ አይደለም። ሁለተኛ መስዋዕቱ ያ መስዋዕት እንግዲህ አሁን የሚሰጠው የተለያየ ነው። ጭራሽ ሊሆን አይችልም። አሁን በታቦት ስለሆነና ስላልሆነ የሚል እንደው ትንሽ ሰነፍ የሚመስል ሀሳብ ውስጥ ገባ እንጂ ሰውየው ይቆራረጣል እንዴ? ምናልባት እሰማለሁ። አሁን ደህና ነው። ቀጥል። ኦኬ። በአሐት አብያተ ክርስቲያናት መካከል የሚሰዋው መስዋዕት አንድ ከሆነ የሚከብረው አክባሪው መንፈስ ቅዱስ ራሱ ጌታ እግዚአብሔር ከሆነ ታቦቱ እንግዲህ ታቦት ነው። ጠረጴዛን በለው አልታርም በለው የተለየ የከበረ ኔትወርክ ትንሽ እኔ መስሎኝ ነበረ። ኔትወርክ ይቆራረጣል። በቃ ወይንም ማስተካከልና ወደ ኋላ ሀሳብ ትሰጣለህ። ምንም ድምጽ በጣም ነው የሚቆራረጠው። እሺ ወዳጅ ጥሩ። እሺ ቀጥሉ። ጋዲና ብሩኬ እንትን በሉና ቀጣይ መንፍቅና ደግሞ አሰማችኋለሁ። እዛ አልኩኝ ታውቃለህ። ሀሳቡ ላይ እኔ እውነት ለማውራት ሰላም ብያለሁ በድጋሚ ሁላችሁንም። ቅድም ብለውታል እነ ዮባም እና ዮሐዴም ከገባውበት ሰዓት ጀምሮ የሰማሁት አይ ቲንክ ሁለቱ ናቸው ያወሩት መሰለኝ። እኔ አሁን ምን እውነት ለማውራት ሰው በዚህ ደረጃ ይሳሳታል የሚል እምነት የለኝም። እኔ ፐርሰናሊ ሰው በዚህ ደረጃ ይሳሳታል ሜቢ እንደተባለው አላቅም። ሌላ ኢንቴንሽን ያለው ሰው ኢንቴንሽናሊ የእህተ ማርያምን አይነት ሙድ ሁሉ ነገር የኢትዮጵያ ማድረግ ሁሉ ነገር እግዚአብሔር ከኢትዮጵያ ውጭ የሚያውቀው ሀገር የለም። ከኢትዮጵያ ውጭ ክርስትና የለም። ኢትዮጵያ ብቻ ናት የምትጸድቀው። እንደዚህ አይነት ማይንድ ሴት እና ትምህርት ያላቸው አይነት ሰዎች አሉ። እንደዚህ አይነት እምነት የሚመስል ያላቸው ሰዎች እና ይሄ ባይዘው እንደዚህ አይነት እምነት ያለው ሰው ካለ በሽታ ነው። ኦኬ እንደዚህ ቦስት ማድረግ ባይዘው ለማንም ጠቅሞም አያውቅም። ኢትዮጵያ የእግዚአብሔር ሀገር የሚለው ኢትዮጵያ ኦፍ ኮርስ የእግዚአብሔር ሀገር ናት፣ ግን ኢትዮጵያ ብቻ አይደለችም። በቃ ጥንቃቄ ይፈልጋል አንዳንዴ እና ቦስት ሲደረግ ራሱ እንዲህ ታሪክ እኮ ስንመለከት ጋይስ የድሮ ኮንስታንቲኖፕልን እኮ ማንሳት ይቻላል። ፕሬዘንት ዴይ ተርኪን እኮ አሁን ዛሬ ቱርክ የምንላትን ሀገር ብንመለከታት እኮ ክርስትና ውስጥ ምን ያህል ታሪክ የነበራት ሂስትሪ የነበራት ሀገር ነው ዛሬ ያለችበትን እንመለከታለን። እና ሰው በቅድስናና በጽድቅ ሕይወት እስካልተመላለሰ ድረስ በቃ እሱን ዋናው ነገር ማተር የሚያደርገውና ዮባ ኮሜንት ላይ ያስቀምጡታል ሶላ ኢትዮጵያ የሚል በቃ ትክክለኛ አገላለጽ ነው በቃ። እና ይሄ አሁን ሀገርን ከመውደድም አይደለም እውነት ለማውራት ይሄ አሁን ሀገርን መውደድ እንደዚህ አይነት ሀገር መውደድ አይደለም። ዝም ብሎ ታሪኮችን እየፈበረኩ ዝም ብሎ ኢትዮጵያ ላይ የመለጠፍ ነገር ታሪክና ሀገርን የመውደድም ነገር አይደለም፣ ሌላ ነገር ነው ይሄ።
እንግዲህ ታቦቷ የመጣችው አለ ምን አለ የብሉይ ኪዳኑ ታቦት የእመቤታችን ሀገር የኢየሱስ ሀገር እንድትሆን ኢትዮጵያ ምንድነው? አሁን እሺ ጌታችን ኢየሱስ እኮ በስጋ የተወለደው እስራኤል ውስጥ ነው። እመቤታችንም እዛው ነው የተወለደች። ምንድነው አሁን ይሄ ኤክስፕሬሽን ራሱ ምንድነው? አሁን አልገባኝም። ወይ ደግሞ ክርስቶስ ኢየሱስን የሚከተሉ ህዝቦች ለማለት ከሆነ አንዳንዴ ለስቴትመንታችን መጠንቀቅ ያስፈልጋልና እኔ አሁን አንተሽ በጣም ብዙ ነገር ነው ሲሳሳት የሰማ ነው። የሚያናደው ነገር ቅድም ዮሐዴ ብሎታል፣ እግዚአብሔር በሚያውቀው የሚያናደው ነገር እኔ አሁን እንግዲህ ዮሐዴ ካልተሳሳትን በስተቀር ቦሌ መድኃኔዓለም ስብከተ ወንጌል ኃላፊ መምህር ጳውሎስ ናቸው አይደል? አዎ እኔ እሱን ነው የማውቀው፣ ግን ከሀገር ውጭ ናቸው። አሁን እዛ የሉም። አዎ ከሀገር ውጭ ናቸው ብትል ነው የሚሻለው። አዎ ከቅድስቷ ሀገር ውጭ ናቸው። እናት ዓለሚት አሜሪካ ናቸው እንዴ? ከሀገር ውጭ ናቸው። አይ ናቸው፣ ፍሬ ናቸው። መምህር ጳውሎስ ናቸው ስብከተ ወንጌል ኃላፊ ቦሌ መድኃኔዓለም። እኔም እንደዛ ነው የማውቀው፣ ቅርብ ጊዜ የተቀየረ ነገር ከሌለ እና ምንድነው አውደ ምሕረት አሁን አንዳንድ ሰው ትልቁ ችግር እኮ ሰው ለምሳሌ የሆነ ነገር ተሳስቶ በስሜታዊነት አንዳንድ ሰው ለምሳሌ ልክ ማይክሮፎን ሲይዝና አውደ ምሕረት ሲይዝ በስሜታዊነት የሚያወራ ሰው አለ። በቃ ስሜታዊ ሆነ ኢሞሽናል ይሆናል። ግን መለስ ብሎ ደግሞ የተናገርኩት ነገር ልክ አይደለም፣ ኦኬ ይሄን ነገር በዚህ መልኩ ማስተካከል አለብኝ። ሰው ይቅርታ መጠየቅ ቢያቅተው፣ ሰው ይቅርታ ልብ ባይኖረው በቃ እዚህ ጋር ተሳስቻለሁ ማለት ኢጎ እንኳን ቢኖርበት አትሊስት ባለፈው ያስተማረውን ነገር በዚህኛው ዙር አስተካክሎ ያስተምራል ቢያንስ። ወንድማችን ግን ቅድም እንግዲህ አንድ ቪዲዮ ተመልክቼ ነበርና ጭራሽ ቲክቶክ ላይ ፌስቡክ ላይ ያሉ ምንድነው ያለው አንተሽ ቃሉ ራሱ ምን ነበር የሆነ የተጠቀመ ኤክስፕሬሽን አለ ብቻ ለዮባ ስለተነገረ እሱ ነው የሚያውቀው። ለዮባ ስለተነገረ አንተ ደግሞ እና ብቻ ዞሮ ዞሮ ምንድነው እውቀት የሌላቸው ሰዎች ናቸው እንደዚህ አይነት ነገር ከታቦቱ ጋር በተገናኘ እንግዲህ እዚህ ቲክቶክ ላይ ቪዲዮ የሰሩበትም ወንድሞች የጻፉ መምህራንም ምናምን አሉ። ሁሉም ማስረጃ ጠቅሰው ነው እንደው ዝም ብሎ በስሜታዊነት የጻፈበትም ሰው ማስረጃ ጠቅሶ ኦኬ በቤተክርስቲያናችን ጠረጴዛ ተብሎ እንደሚጠራ ሌሎች አብያተ ክርስቲያናት ኢቭን ታቦት እያሉ አርክ እያሉ እንደሚጠሩት ይሄን ሁሉ ነገር ማስረጃ ቀርቦ ነውና ግን እውቀት የጎደላቸው እና አሁን እኔ ሰውየው ላይ የሚታየኝ ሁለት ነገር ነው ተባለው ወይ ኢንቴንሽናሊ ነው ይሄን ነገር አቴንሽን ሲከር የሆኑ ሰዎች የማያደርጉት ነገር የለም። አንዳንዴ እግዚአብሔርን ፈራ እግዚአብሔር የሚባል ነገር ስለሌለ አቴንሽን ሲከር የሆኑ ሰዎች በእግዚአብሔር አውደ ምሕረት ላይ ቆመው ራሱ እነሱ መነጋገሪያ መሆን ሲፈልጉ የማይሆን ነገር ይላሉ። ሁለተኛ ደግሞ የምንመለከትበት ነገር እግዚአብሔር በሚያውቀው ኢጎ በጣም በትዕቢት የተሞላ ሰው እንደሆነ ያስታውቃል። በጣም ሰው ስህተቱ ቁልጭ በቃ ልክ አይደለም ተብሎ ሲነገር አይ እነሱ ስለማያውቁ ነው በማስረጃ ቀርቦ እኮ ነው እንደዚህ አይነት ነገር እና ብቻ እኔ አላቅም። እኔ እንደው ብቻ መሀል ከተማ ላይ እንደዚህ ትምህርት መሀል ከተማ ቦሌ ላይ አውደ ምሕረት ላይ ትምህርት እንደዚህ የሚያውኳኩ ሰዎች እንዲህ የሚያውኳኩ ከሆነ ከኔ ኢማጂን ትንሽ ከአዲስ አበባ ወጣ ሲባል ሰዎች ምን ያህል ሰዎችን በስተት ትምህርት አፌክት ሊያደርጉ እንደሚችሉ መገመት አይከብድም አንዳንዴ እግዚአብሔር በሚያውቀውና ብቻ እግዚአብሔር ይዳን ያሳዝናል። ብቻ ኤኒዌይስ ቀጥሉ። ፎሎወሮች መሀል ቦሌ ላይ የመነፈኩት ብሎ ቪዲዮ ሲሰራ አስበኳል። በጣም ከባድ ነው እኮ ይሄን ደግሞ እናዳምጠው። በጣም በቃ ይሄ አናሎጂ ደግሞ ይገርማል። የሱ ትንታኔ ስፔሻል ነው፣ አድምጧት። በአሃት አብያተ ክርስቲያናት አንድ የሚያደርጋቸውና የተለየ የሚያደርጋቸው ምንድን ነው? በተለይ ደግሞ በታቦት ዙሪያ ሁሉም አንድ ናቸው ወይስ ልዩነት አላቸው? ኢትዮጵያን ጨምሮ ኮንፊደንሱ ቅድም በእግረ መንገድ ትንሽ ነክቼዋለሁ። ከአሃት አብያተ ክርስቲያናትም በአጠቃላይ ከዓለም አብያተ ክርስቲያናት ጋር በክርስትና በሚለው ስያሜ ከነሱ ጋር ብቻ አይደለም። አሃትም የዓለም አብያተ ክርስቲያናት ስንል ፕሮቴስታንቱንም ወንጌላውያኑንም ኢየሱሳውያንንም ጨምሮ ሁሉም በክርስቶስ አንድ ነው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ ወዳጆች እንኳን ከነዚህ ሁሉ ጋር አንድ ልንሆን መካነ ኢየሱስ ከቃለ ሕይወት ጋር እንኳን በክርስቶስ አንድ ናቸው። እስቲ አስጨርሰው። እስቲ አስጨርሰው ይጨርስ። ሌላ የሚመንፍቅ እሺ ይቀጥል። እስቲ ምን ለማለት ፈልገው? አባት ሆይ ካውንስሉ ጋር እንገባለን። እነርሱ ምን ሆናል እኮ ለዚህ እኮ ጥቅስ ይጠቀሳል። አባት ሆይ እኛ እንደሆነን እነሱም አንድ ይሆኑ ዘንድ የሚል እኮ ጥቅስ እኮ
ለአሁኑ ለተሰበሰቡት ስሞች እኮ ይጠቀሳል። እስቲ ሐሳቡን አንተሽ ለዚህ ነው የጠቀሰው ዮሐንስ 17 እስኪ መልሰና አንድ ሐሳብ ልመልስላችሁ። ማርያም ያበደ ኢኩሜኒዝም ተጀምሯል ማለት ነው። አይ እንደዛ ካልሆነ ኢኩሜኒዝም ነው የሚሆነው። ቀጥል። ኢየሱስ ክርስቶስ በዮሐንስ ወንጌል ፕሮቴስታንቱንም ወንጌላውያኑንም ኢየሱሳውያንንም ጨምሮ ሁሉም በክርስቶስ አንድ ነው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ የጸለየው ጸሎት አባት ሆይ እኛ አንድ እንደሆንን እነርሱም አንድ ይሁኑ ነው ያለው። ስለዚህ በዓለም ላይ ያለው መለያየት አንድ ቀን አንድ ሆኖ ይመጣል። ክርስቶስ አምላክ ነው፣ ክርስቶስ ፈጣሪ ነው፣ ቃሉ ይፈጸማል። ይሄ አንድነት የሚፈለግ አንድነት ነው። ይሄ አንድነት ግን መንፈሳዊ አንድነት ነው፣ ፖለቲካዊ አንድነት አይደለም። ይሄ አንድነት መንፈሳዊ አንድነት፣ ኢየሱስ ክርስቶስን አምላክ ማለት አዳኝ ማለት ሰማያዊው መንግስት የመናፈቅ አንድነት ነው። ወደ ተጠየቀው ጥያቄ በቀጥታ ስመጣ ግን አሃት አብያተ ክርስቲያናት የሚባሉት 5 ናቸው። ኢትዮጵያ፣ እስክንድሪያ ወይንም ግብጽ፣ ሶሪያ፣ አርመን፣ ህንድ፣ ኤርትራ ሲለው ፍሽ እዚህ ጋር እንደሚል 5 ናቸው። 5ቱ አሃት አብያተ ክርስቲያናት ይባላሉ። እነዚህ አሃት አብያተ ክርስቲያናት በሁሉም ነገር አንድ ናቸው ወይ ነው? በሁሉም ነገር አንድ አይደለንም። ለምሳሌ አሁንም ደግሜ ላለው ፍትሐ ነገሥት ምዕራፍ 1 እና ምዕራፍ 2 አንብቡ። በሃይማኖት ራሱ አንድ ስለ ታቦት ስርዓት ነው የሚነግረን። ያንን የሚያሟላ የትኛው አሃት ቤተክርስቲያን የለም። ምዕራፍ 2 የኢትዮጵያ ቤተክርስቲያንን ብቻ የሚመለከት ነው። 81ዱ መጽሐፍ ቅዱስ ዝርዝርን ነው የሚጽፈው። ማን ነው 81ዱ መጽሐፍ ቅዱስን የሚቀበለው? ከኢትዮጵያ ውጪ ህንድ ነው የሚቀበለው፣ ግብጽ ነው የሚቀበለው፣ አርመን ናት የምትቀበለው፣ ሶሪያ ናት የምትቀበለው። ሁሉም የሚቀበሉት 66ቱን ነው። ኢትዮጵያ ግን 81ዱ መጽሐፍ ቅዱስን የምትቀበል ሀገር ናት። እውነት ቤሊ ነው። ሮማውያን 73 ዝርዝር ያለው ፖዛርገውና ሰውዬ ቤሊ ነው። ማርያም የመጀመሪያው ጥያቄ ግን ራሱ ፍትሐ ነገሥቱ ከምንድን ነው የተተረጎመው? ራሱ ፍትሐ ነገሥቱ ማለት ነው ማለት ፍትሐ ነገሥቱ እኮ የኮፕቲክ እኮ ነው ወይም ደግሞ የግብጽ ነው። አረ ከዛ ነው የተተረጎመው አይደለ? ወደኛ 66 ያለው መጽሐፍስ 66 ያለው መጽሐፍ አይ እንደው 66ቱ ጋር ራሱ ከመድረሳችን በፊት በማለት የመጀመሪያው ከኮፕቲክ ከተቀበልነው ያው እናቱ ቤተክርስቲያናችን ስለሆነች ማለት ነው። ከዛ ከተቀበልነው ለምሳሌ የኢትዮጵያ አድርጎ ፍትሐ ነገሥቱን ሲናገር ሰምተነዋል። አሁን ከዛን የኢትዮጵያ አድርጎ ደግሞ ማንን ሌሎቹን ማለት ነው አሃት ቤተክርስቲያን እና ስፔሻሊ የመጀመሪያ ተጠሪ የሆነችው የግብጽ ቤተክርስቲያን ትሆናለች ማለት ነው። አሁን ይሄ በጣም ከባድ ነገር ነው። ራሱ ፍትሐ ነገሥቱን አንስቶ መልሶ ራሱ ኮፕቲክ እንደመናገር በጣም ከባድ ያደርገዋል ማለት ነው። ኤኒዌይስ ግን ሃይማኖትና ዋናው ነጥብ ቴዎሎጂ ትምህርት ቤት እንግዲህ አልፏልም አስተምሯልም ከተባለ ሰው ሃይማኖትና ኦር ዶግማና የቢብሊካል ካነንን መለየት አለመቻል ባይሰልፍ አሁን አንድ አይደለንም ብሎ እንደ ትልቅ የሃይማኖት ልዩነት አደረገና ቢብሊካል ካነን የመጽሐፍ ቅዱስ እሱ እኮ እኔም ሐሳቤ ነበረኝ። ቅድም ስነግርህ አልነበረ ስጽፍልህ አልነበር ጋድ ሲፕሪያን የሚናገረውን አስታወሰኝ። ድርሳን 1 ላይ ሴክሽን 4-5ን ቼክ ስናደርግ ቆጵሪያኖስ ማለት ነው ቅዱስ ቆጵሪያኖስ እና ልክ ቤተክርስቲያን እንደ ፀሐይ ጨረር ናት ይላል እና መሰረቷም ምንጯም አንድ ነው እና ምንጯም አንድ ሆኖ መሰረቷም አንድ ሆኖ ስለምትቀጥል እንደው በየትኛውም በኩል ጨረሯ በየትኛውም የዓለም ስፍራ ቢዳረስ ራሱ አንዲት ሆና ነው የምትቀጥለው፣ ልክ እንደ ዛፍ እንደ ፀሐይ እያለ ይመስላል ሐዋርያው ቅዱስ ጳውሎስ በዚህ በቆሮንቶስ መልእክቱ ምዕራፍ 10 ላይ ያንኑ የጌታን ስጋ ስለምንካፈል የትኛውን አንዱን የጌታን ስጋ ስለምንካፈል ሁላችን ስንት ነን? ብዙ ስንሆን የተባለ ይሄ ኢትዮጵያም ያለን ክርስቲያኖች
ግብፅም አለን፣ በየሀገራቱ አለን አይደለ? እና ብዙዎች ስንሆን ሁላችንም ምንድነን? አንድ አካል ነን። እና ራስ የሆነላት ቤተክርስቲያንን ዩኒቨርሳሊን አሮኖ ይነሳ አላቅም ባይዘዌ የኒቂያውና የቆስጠንጥንያውን ጉባኤ የእምነት መግለጫ ማየት ነው። ባይዘዌ እሱን መካድ ማለት ነው። በነገራችን ላይ we believe in one holy apostolic ካታሆሊክ ቸርች አይደለ? እና አንዲት የሆነች አሁን ስናየው ግን አልኮሆሊክም ተጨምሯል መሰለኝ። ግራ ገባኝ እኮ ኖ ጋዲ ግን የምሬን ሰምተዋል። አንድ አይደለንም ካልክ በቃ የኒቂያውና የቆስጠንጥንያውን ጉባኤ ጸሎት ሃይማኖትን ክዳል ማለት ነው። ኧረ ተው በእናትህ እየሳቀብን ነው ላይቡን እያየ ጀለስ ጠላ ቀምሷል ብያለሁ እኮ እኔ ያው ዝክር ምናምን ስላለ ጉሹንም ነው የቀመሰው፣ ጠላውን ብቻ አይደለም። ራችን ላይ ሰላም ለእናንተ ይሁን ለሁላችሁ። እሰማለሁ። አለን መምሬ። አዎ ዲያቆን ቀጥሉ፣ ይሰማል። ሰላም ለእናንተ ይሁን። ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ይመስገን። ደህና አላችሁልኝ? አለን እግዚአብሔር ይመስገን። ቀጥሉ። አንተኑ ላይ አሁን ትልቁ አንዱ ብዙ ጊዜ በሊቅነት መደብ የምናስቀምጣቸውን መምህራን አይሳሳቱም ወይንም ሊሳሳቱ አይችሉም የሚል አመለካከት እንዲሁ በጭፍን ከምንከተል አካላት ራሱ መኖሩ ሌላው ስህተታቸውን እንዳያርሙ እድል የማይሰጥ ነው። ይሄንን ተደጋጋሚ ስናገር ነበር። አሁንም ልደግሞ ፈልጌ ነው። መሰረታዊ ሐሳብ ነው ብዬ ስለማምን በሊቅነት መደብ የምናስቀምጣቸው መምህራን ሊሳሳቱ አይችሉም ብለን እንደመድምና ተሳስተው እንኳን እንዲታረሙ እድል አንሰጥም። ይሄን የምለው ለምንድን ነው? አንዳንድ አስተያየቶችን ስሰጥ በውስጥም እሱ ሊሳሳት አይችልም፣ ስለዚህ እናንተ ልታርሙት አትችሉም የሚል ግብረ መልስ ስለገጠመኝ በጣም ገርሞኛል። ምክንያቱም በቤተክርስቲያናችን ብፁዓን አባቶቻችን ሳይቀሩ ብፁዕ ፓትርያርኩን ሳይቀር ሰው እንደመሆናቸው ምንም እንኳን በሹመት በመንፈስ ቅዱስ ጸጋ የተጎበኙ ቢሆኑ ሊሳሳቱ ይችላሉ የሚል እምነት ባለባት ቤተክርስቲያን ውስጥ ሆነን እንዲህ አይነት በሊቅነት መደብ ያሉ መምህራን ሲሳሳቱ በጭፍን የሚከተሉ ሰዎች የነሱን ስህተት እንዳይታረሙ ራሱ በር መዝጋት፣ እንደው ተሳስተናል ልክ ነው ብለው እንኳን ወደ ቀልባቸው ተመልሰው ራሳቸውን እንዳያርቡ ራሳቸውን እንዳያዩ በር የሚዘጋ በጣም በጎ ያልሆነ ቤተክርስቲያንን ዋጋ የሚያስከፍል አመለካከት ሆኖ አግኝቼዋለሁ። ከመምህራን አኳያ ቅድም ጋዲ እንዳለው ነው አውደ ምሕረቱን የምንይዝ ማይኩን የምንጨብጥ ሰዎች የእግዚአብሔር አውደ ምሕረት እንደመሆኑ ያሰብነውን ሁሉ እንደ የመጣልንን ሁሉ ምንናገርበት ከሆነ በተለይ አሁን ያለንበትን ዘመን ሳንረዳ የሚዲያ ዘመን ነው። ቤተክርስቲያን አይደለም በእኛ አንደበት ስተት አቀብለንልባት ቀርቶ ሰዎች ለኛ ስተት ፈልገው የማይተኙልን ብዙ ሰዎች አሉ አይደለ? በማትለው አለች ባላለችው አለች እያሉ ባልተናገረችው ተናገረች እያሉ ለስተታቸው ከቤተክርስቲያን ለመውጣታቸው ማጽደቂያ የሚፈልጉ ብዙ ሰዎች ያሉበት ሚዲያው ደግሞ እንዲህ አይነት ስተቶችን አጋልጦ የሚሰጥበት ስለሆነ በጣም ጥንቃቄ የሚፈልግ ነው። እንደ ጥቅል ግን ከመጨረሻው ቅድም ሲናገሩ ከነበረው መምህሩ አንዳንዴ እግዚአብሔርን የአጼ ዙፋን ላይ የማስቀመጥ እንደምታውቁት ነገስታት ዙፋናቸውም ህዝባቸውም ወሰናቸውም የተለየ ነው። ወሰን አለው ግዛታቸው። በእኛ ግን መዝሙረኛው ቅዱስ ዳዊት እንዳለው መለኮቱ በኩሉ በሐውርት በግዛቱ ስልጣኑ በሁሉ ስፍራ ያለ አምላክ ነው የምናመልከው። ስለዚህ እግዚአብሔርን የኢትዮጵያ ብቻ አድርጎ መሳል በራሱ አንድ ችግር ነው። ሁለተኛው ቤተክርስቲያንን የኢትዮጵያ ብቻ ማድረግ ኢትዮጵያን የቤተክርስቲያንን ብቻ ማድረግ ስህተት ነው፣ መታረም አለበት። አዎ እግዚአብሔር በዘመናት በኢትዮጵያ በህዝቧ በታሪኳ ያከናወናቸው ነገር የሚነገረው ነገር ሊኖር ይችላል። ነገር ግን ዓለም አቀፋዊቷን ቤተክርስቲያን የኢትዮጵያ ብቻ አድርጎ መስፋት በጣም አደገኛ የሆነ ክርስቶስ ራሱን አሳልፎ የሰጠለትን ለሰው ልጅ ሁሉ የሰጠለትንና ራሱን የሰጣትን አንዲት ቤተክርስቲያን አካሉን ማሳነስ ነው። አንዲት አካል የምትሰኘዋ ቤተክርስቲያን ሚስቲካል የሆነ ሰፊ የሆነ ትርጓሜ ያላት ቤተክርስቲያንን እንዲህ አድርጎ በብሔር በሀገር በድንበር
በወሰን ራሱ መወሰን በጣም አደገኛ የሆነ በአንዲቷ ቤተክርስቲያን ላይ የተቃጣ ስህተት ነው። ሌላው ቅድም ሲናገሩ እንደነበረው ታቦተ ጽዮንና የሐዲስ ኪዳን አምልኮ፣ በነገራችን ላይ የቤተክርስቲያን አምልኮ ቅዳሴ ነው። በሐዲስ ኪዳን የቅዳሴ አምልኮ ማዕከሉ የጌታ ስጋና ደም ነው። አሁን በሐዲስ ኪዳን አምልኮ ታቦተ ጽዮን ሱታፌ አላት ብሎ መናገር የቤተክርስቲያኗን አምልኮ በራሱ አለመረዳት ነው። አምልኳችን ምንድነው? ቅዳሴ ነው። ቅዳሴ ከሆነ አምልኳችን የቅዳሴ አምልኳችን ማዕከልና ድምዳሜ ምንድነው? የጌታ ስጋና ደም ነው። ይሄ በሆነበት ላይ ታቦተ ጽዮን አሁንም በሐዲስ ኪዳን የአምልኮ ስርዓት ሱታፌ አላት ብሎ መናገር በጣም እኔ ቅድም እንዳላችሁት በእውነት እንዲህ ባለ በአንድ የነገረ መለኮት ዩኒቨርሲቲ ውስጥ ቆይተዋል ተብሎ ከሚታሰቡ መምህር እኔ አልጠብቀውም። ማናችንም የምንጠብቅ አይመስለኝም እና ስህተት ነው። ግን አንድ ነገር ልናገር። አንዳንድ ሰዎች ምን ይመስላቸዋል? ጠረጴዛ የሚለው ንግግር ቤታችን ላይ ለምናውቀው ጠረጴዛ ስለምንጠቀምበት የተቀደሰውን የጌታ ስጋና ደምን የሚከብርበትን ታቦት ያቀለልን መስሎ የሚሰማቸው ሰዎች አሉ። አንድ ነገር ልናገር። አንድ ቃል ለተለያዩ ነገሮች ይውላል። አንድ ቃል ግን ለተለያዩ ነገሮች ውሏል ማለት ተመሳሳይ ምስጢራዊ ወይንም ዘይቤያዊ ትርጉም አለው ማለት አይደለም። ለምሳሌ ጌታችን በግ ተብሎ ተጠርቷል በሐዲስ ኪዳን አይደል? ዮሐንስ ወንጌል ምዕራፍ 1 ቁጥር 22 ላይ የእግዚአብሔር በግ ተብሎ ተጠርቷል። ጌታ ግን በግ ሲባል በግ መባሉ አሁን በባህሪ የምናውቀው በተፈጥሮ የምናውቀው በግ ስላለ ጌታን እያቀለለው ነው እንዴ? ቅዱስ ዮሐንስ መጥምቀ መለኮት ጌታን የእግዚአብሔር በግ ብሎ ሲጣራ እኛ የምናውቀው በግ ስላለ በተፈጥሮ እኛ የምናውቀው በግ ስላለ ክርስቶስን እያቀለለው ነው? በጭራሽ። ምን እያለ ነው? በግ ሲል ምስጢራዊ ዘይቤው መስዋዕት እያለው ነው። ይሄ አንድ መያዝ አለበት። ስለዚህ አንድ ቃል በተመሳሳይ እኛ ለምናውቃቸው ሌሎች ነገሮች ውሏል ማለት ያ ነገር ተመሳሳይ ትርጉም አለው ማለት አይደለም። ወይንም ተመሳሳይ ክብሩ ቀለለ ማለት አይደለም። ተመሳሳይ ክርስቶስ ለምሳሌ ራሱን መቅደስ ብሎ ጠርቷል አይደል? ዮሐንስ ወንጌል ላይ ምዕራፍ 2 ላይ ይህን ቤተ መቅደስ አፍርሶት ብሎ ተናገረ። ወንጌላዊ ሲተረጉምልን መቅደስ ያለው ሰውነቱን ነው አለ። እኛ የምናውቀውን የድንጋይ መቅደስ መቅደስ ብለን እንጠራዋለን። ክርስቶስ ራሱን መቅደስ ብሎ ሲጠራ እያቀለለው ነበረ? ከህንፃ ቤተ መቅደስ ጋር ራሱን እኩል እያደረገ ነበር? አይደለም። አንድ ቃል በተመሳሳይ ለብዙ ነገሮች ይውላል። ይሄ ማለት ግን ተመሳሳይ ክብርና ይዘት ምስጢር ኑሮት ቃሉ ይነገራል ማለት አይደለም። ስለዚህ ቅድስት ጠረጴዛ የሚለው እውነተኛ የጌታ ስጋና ደም እውነተኛ ማዕድ ሆኖ የሚቀርብበትን መንፈሳዊ ምስጢርና ትርጉም መናገር እንጂ ጉዳዩን ማቅለል ወይንም ቤታችን ከምናውቀው ጠረጴዛ ጋር እኩል የማድረግ ሂደት አይደለም። ይህንን እንደው እምለው እዚህ ላላችሁት ወንድሞች ሳይሆን ብዙ የምትረዱት ብዙ የቆማችሁበት ጉዳይ ስለሆነ ታች የሚሰሙን ሰዎች ጠረጴዛ ስንል እንደው ቃሉ ይቀልባቸውና ሰውየው ምናልባት እየተናገረ ያለው ነገር እውነት መስሏቸው ሊታለሉ ይችላሉና ሶሪ ያረዘምኩኝ፣ ቀጥሉ። ለዛ ብዬ ነው የተናገርኩት። እሺ ዲያቆን ብሩኬ ቴንክ ዩ ቃልዎት ያሰማልን። ልቀጥል አንተሽ ቆይ አንድ ይሄ ይታይና በዛው ትቀጥላለህ። የመጀመሪያውን ሐሳብ አንተ ትሰጣለህ። ይሄ በቃ ምንም ቴዎሎጂ ዋናውን ኋላ ጀምሮ እንዳይጠራቀም ብዬ ነው። ችግር የለውም። ቀጥለሽ እንዳይጠራቀም ብዬ ነው። ኋላ ጀምሮ አይደለም። ኦኬ እሺ ላሳይና ያው እኔም ልጄን ወደ ማስተኛት ስለሆነ ለዛ ይሄ በጣም ቀላል ነገር ነው። ማንኛውም ሰው ሊያቆም የሚችል ነው። በ451 ምን እንደተከሰተ አንድ የሰንበት ትምህርት ቤት ያውቃል። እንኳን ርዕሰ ሊቃውንት የሚባል ሰው ማለት ነው። እና እቺን አድምጧት። እና ይሄ ሰውዬ ከምንፍቅናም በላይ እንደሆነ ነው እየተሰማኝ ያለው። አድምጡት። አንድነት ቢኖረው። ስለዚህ በሁሉም ነገር አንድ አይደለንም። አንዳንድ ጊዜ ሰዎች ከአት አብያተ ክርስቲያናት እንደው የተለየነን በዚህ ስንል ከሆነ ማህበር እድር የወጣን ይመስላቸዋል። ምድራዊ ማህበር፣ ምድራዊ እድር፣ ምድራዊ ቡድን አያስፈልግም። እኛ የክርስቶስ ማህበርተኞች በክርስቶስ ደም የተመሰረትን ኦርቶዶክሳውያን ነን። ስለዚህ በሁሉም ነገር አንድ አይደለንም። አንድነታችን የተነገረው ለመጀመሪያ ጊዜ በ451 ዓመተ ምህረት በኬልቄዶን ጉባኤ ኢየሱስ ክርስቶስን በተመለከተ በተደረገ ጉባኤ የክርስቶስን አምላክነትና የክርስቶስን ባህሪ በተመለከተ በተደረገው ሲኖዶስ ሮማውያንና
ኦሪየንታል ወይንም ምስራቃውያን በሌላ አቅጣጫ ያሉት ለሁለት ተከፈሉ። አንድ ባህር የሚሉና ሁለት ባህር የሚሉ። ያ ነው እንግዲህ ኦሪየንታል ያሰኛል። ኦሪየንታል የሚባሉት ኢየሱስ ክርስቶስን አንድ ባህሪ ብለው የሚያምኑ ናቸው። ምዕራባውያን የሚባሉት ኢየሱስ ክርስቶስን ሁለት ባህሪ ብለው የሚያምኑ ናቸው። በዛ መካከል ደግሞ ያሉ አሉ መለካውያን፣ ታቦትም ምንም የሌላቸው ከአሕዛብ የመጡ ጠረጴዛ ያላቸው ጨርቅ ያላቸው ምንም ከታቦት ስርዓት ጋር ግንኙነት የሌላቸውም አብያተ ክርስቲያናት አሉ። ይሄንን ስል ሌሎቹ ታቦት አላቸው ልንፈልግ አይደለም። ሌሎቹ እንደሚሉት ታቦት የሚለው ስያሜማ በስያሜ ደረጃ ሙሴ ባህር ውስጥ የተወረወረበት ቅርጫትም እኮ ታቦት ተብሏል። ኧረ በቃኝ። እኔ ሰዎች ወደ እናንተ ልመልሰውና መላ በሉት እንግዲህ አንድነታችን የታወጀበት ኬልቄዶን ጉባኤያችን የታባቱስ ከታቦት ጋር ግን ምንድነው የሆነ ችግር አለ ልበል? እኔ አልገባኝም። ወሬው በሙሉ ዞሮ ዞሮ መግቢያው ታቦት ሆነ። የነ እህተ ማርያም ኤግዛክትሊ እንደዚህ ነው አስተምሯቸው። አንድ በጭራሽ ኦርቶዶክስ አንባልም የሚሉት ለዚህ ነው። ርትዕት ነንኛ ብለው ስማቸውን የቀየሩት ኦርቶዶክስ የሚለውን ተርም ራሱ የሚጸየፉት ለዛ ነው። እና ይሄ ሰውዬም አሁን የሚያስተምረው ቆራረጠው ኢብኑ ሐኪም እየተቆራረጠ ነው ነው ኔትወርክ ነው መሰለኝ። አሁን እስቲ አውራ ቆማለሁኝ። አሁን እንዴት ነው? እስቲ አሁን እንዴት ነው ስትል ተሰምቷል ከሆነ ነው ተቋርጦ አሁን ጥሩ ነው። አሁን ጥሩ ነው ስትል ብቻ ማውራት ከሆነ የመጨረሻ አንድ ድል አሁን ጥሩ ከሆነ ቀጥላለሁ፣ ካልሆነ ላቁም። እንዴት ነው አሁን? ቀጥል። አሁን ሰላም። ኦኬ እሺ፣ ቴንክ ዩ በጣም ከመጨረሻው ነጥብ ስጀምር የአንድነታችን እኮ ዝም ብሎ አንድ ነን በማለት እኮ አይደለም። ትምህርት ሃይማኖት የምንለው ጸሎት ሃይማኖት የምንጸልየው የሃይማኖት መሰረት አለን፣ ክሪድ አለን። አንድነታችን የሚረጋገጠው በአስተምህሮ ነው እንጂ አንድ ነን በሚል ወስነን እኮ አይደለም። ይሄ በጣም ግልጽ ነገር ነው እና እየሄደ ሲመጣ እንደው መጀመሪያ ላይ ይሻል ነበር። እየሄደ ሲመጣ እያባሰው መጣ ነገርና ምንድነው እየባሰ መጣ እንደሚባለው ሆነ። እንግዲህ ወደኋላ መሄዴ ነው፣ ይቅርታ አድርጉልኝ። እዚች ፖይንት ላይ የታቦቱ የብሉይ ኪዳንና የሐዲስ ኪዳን አንድ ነው ስንል ሲል ነበረ፣ አንድ ነው እያለ ነበርና መስዋዕቱ ነው የተለየው የሚል ሐሳብ። ታቦቱ አንድ ነው ማለት ምን ማለት ነው? መስዋዕቱስ የተለየ ነው? እኔ ትንሽ እንደው ዘርዝሮ ማየት ቢቻል ጥሩ ነው ብዬ አስባለሁኝ። ታቦቱ አንድ ነው ማለት ባይ ዲፎልት የመስዋዕቱም አንድ ነው ማለት አይደለም ወይ? ለመስዋዕቱ የሚገባው ታቦትን መጠቆምስ አያስፈልግም ወይ? የሐዲስ ኪዳኑ ታቦት የሐዲስ ኪዳኑ መስዋዕት የሚያስፈልገው ለዛ የተገባው ታቦት የትኛው ነው? ሰማያዊ ስርዓት በምድር የሰማያዊ ስርዓት የትኛው ነው? ሌላ አዲስ ታቦት በሰማይ እንጠብቃለን ወይስ አዲሲቱን ስርዓት ነው እያጠየቀን ያለ ነው? ከክርስቶስ በላይ የሆነ መስዋዕት በሰማያት አለ ወይ? ሊኖርስ ይችላል ወይ? አዲስ ይሄ እንግዲህ ታቦት አዲስ ኪዳንን ስናነሳ ስለ አዲሲቱ መስዋዕት ጥላ ሆኖ ደግሞ ስላገለገለው የብሉይ ኪዳን ታቦት ስናነሳ ፍጻሜው እኮ አዲስ ኪዳን ነው። ከዛ የተለየ ከዛ የበለጠ መስዋዕት ከክርስቶስ የበለጠ መስዋዕት እኮ ሊገኝ አይችልም። ሶ ምሳሌነቱን ለተለየ ደግሞ ለሌላ አርጎ ማስቀመጥ ያመጣልና ያ ተገቢ ነው የሚል በፍጹም አመለካከት ሊኖር አይችልም።
ሌላኛው ከእመቤታችን ጋር ስናያይዘው እስቲ እዩት። እመቤታችን ፍጹም ድንግልናዋን ስናነሳ ለምንድን ነው ፍጹም ድንግል የምንላት? ደግሞ ልክ ሕዝቅኤል እንደሚያነሳው ማንም ያልገባባት ደጃፍ ብሎ የሚላት ምን ተዘጋች እንደታተመች ትኖራለች ተብሎ የተነገረላት ለምንድን ነው? ፕሮቴስታንትና መናፍቃኑንስ የምንቃወመው ከዛ በኋላ ጸንሳለች ከዛ በኋላ ወልዳለች የሚሉት የምንቃወምበት ሐሳብ ምንድን ነው? አንደኛው ሐሳብ ክርስቶስ ያደረበትን ማንም አያድርበትም አይደል እንዴ? ስለዚህ የበግ ደምና የፍየል ደም የተሰዋበት ወይም ደግሞ ደሙ የተረጨበት ማለት ነው። የክርስቶስ ደም ደግሞ ሊፈተትበት እንደው ቻለ ወይም እንዲህ ነው ብሎ ለማቅረብ ድፍረቱ ምን ያህል እንደወሰደው ያሳያልና የክርስቶስ መስዋዕት ቅድም አንድ ሐሳብ ሳነሳ ነበር። ታቦቱ ነው ስጋው ደሙን የሚያከብረው ወይስ ስጋው ደሙ ነው ታቦቱን የሚያከብረው እያልኩ ነበርና ታቦቱን ቅዱሳን ነው ብፁዓን አባቶች ጳጳሳት ለዛ አገልግሎት አክብረው በሜሮን ይለዩታል። ታቦቱ አይደለም መስዋዕቱን የሚያከብረው። ከኛ በኩል ቤተክርስቲያን ከርሷ በኩል ያለውን አዘጋጅታ ትጠብቃለች። እግዚአብሔር ራሱ ደግሞ ያንን ይቀይረዋል ወይም ያከብረዋል። መስዋዕቱን በሰራልን ስርዓት በሐዋርያት በኩል በሰራልን ስርዓት ማለት ነው። ከዛ ያ መስዋዕት ታቦቱንም እንግዲህ ሁሉንም ያከብራል ማለት ነው። ያ ክብር የተገኘው እግዚአብሔር ራሱ በጸጋ መንፈስ ቅዱስ ያንን ይለውጥበት በጸጋ በመናገኘው በሚለውጥበት ክብር ነውና ያንን ክብር አለመረዳት ልክ ይሄንን ማነሳው ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎቹን የመለየት ነገር ስላለው ጽንሰ ሐሳቡ እንደ ዋናው ፖይንት ላይ ለመሄድ ነው። በአሃት አብያተ ክርስቲያናት ለምሳሌ በግብጽ አብያተ ክርስቲያናት የሚቀደሰው ቅዳሴ የሚሰዋው መስዋዕትና የኢትዮጵያው መስዋዕት የተለያየ ነው ወይ? ያም ክርስቶስ አይደለም ወይ? ይሄኛውስ ክርስቶስ አይደለም ወይ የምንቀበለውና የተለያየንን ካለ ሶስተኛ ነጥብ እዚህ ጋር በጣም ትንሽ አደገኛ የሚመስል ነገር አውርቷልና የተለያየን ከሆነን እንግዲህ የሚያገናኘን ነገር በቃ ክርስቲያን መባል ብቻ ከሆነና 81 እንትን ያለን ብሎ እንደ ትልቅ ነገር አውርቶ የሥርዓት መጽሐፍትን እንኳን ኮንሲደር ሳያደርግ አውርቶ የተለያየንን ካለ ምስጢር ታዲያ ለምንድን ነው የምንካፈለው? በዚህ አካሄድ ከሄድን ደግሞ የተለያየን ስለሆነን ሰው ምስራቅ ኢስተርኖች ጋር ሄዶ መቁረብ ይችላል ማለት ነው ወይ? ሌሎቹስ ጋር ሄዶ ሊቀበል ነው ማለት ነው ወይ? መለያየት እዛ ዲግሪ ላይ ከደረሰና ምጣኔ የለውም ሰውየው ሲያወራ እንደው ልዩን በጣም ነው የምትቆራረጠው እብነ በጣም ነው የምትቆራረጠው። በቃ ከሆነ ለመስማት ሞከርን ግን እሺ ነበር ቃሎት ያሰማል። እንግዲህ ኔትወርክ ስላላስጨረሰ ይቅርታ። ትንሽ ሁለት ደቂቃ ወሰዱና ዮሐዴ ሐሳብ ስጡና እኔም ልጨርስ። ኦኬ እሺ ቃሎት ያሰማልን ሁላችሁም። አይ ቲንክ እንግዲህ እንደተመለከታችሁት በጣም ትንሽ ዊርድ ነገሮች ናቸው። እኔ ብቻ የእንትኗን አንዴ ላሳይና ቅድም መጽሐፈ ሰዓታት የተባለውን ከዛ እስቲ አይ ቲንክ ይታያል መሰለኛ መጽሐፈ ምስጢር ማለት ነው። አሁን የተባለው ይሄን ነው አይደለ? ነነሰናምን ከመፍጹም ስጋሁ ወደ ሙለ ክርስቶስ ህብስተ ቁርባን ወደ መወይን ዘዲበ ጠረጴዛ ዘይትቄደስ በእደዊሁ ለካህን ነው የሚለው አይደል? በማን እጅ የሚቀደሰው ነው? ዘይትቄደስ በእደዊሁ ለካህን የሚለውን በካህን እጅ በቅዱስ ጠረጴዛው የሚቀደሰው ህብስተ ቁርባን ወደ መወይን ነው የሚለው። በቅዱሱ ጠረጴዛ ላይ የሚፈተተው ወይም ደግሞ የሚቆረሰው ስጋና ደም የክርስቶስ ምንድነው የሚለው? የክርስቶስ ፍጹም ስጋውና ደሙ እንደሆነ እናምናለን ነው የሚለው። ይሄንን እኔ እውነት ለመናገር እንዴት ነው በዕለተ ሐሙስ ስላለው ነገር ነው የሚያወራው ተብሎ ራሱ ሊፈጠም ይችላል።
ከየት ነው የመጣው ይሄ ስነ አፈታት ራሱ? ማለት እንቀጥለው እስቲ። በከመይ እግዚእነ በእንተ ሐዋርያቲሁ ወቦሙ አነ ቀድስ ርእሰየ ፎኬ ቀድስ ሐዋርያቲሁ ለእግዚኦሙ ማለት እኔ ስለ እናንተ ራሴን እቀድሳለሁ አለ። ሐዋርያትስ ከቶ እንዴት አድርገው እሱን ሊቀድሱት ይችላሉ? ይልና ለእግዚኦሙ ማለት ነው ለጌታቸው እንዴት እነሱ ሊቀድሱት ይችላሉ? እንዘ ለሊሆሙ ነስኡ እምሃቤሁ መንፈስ ቅዱስ ነው። አይ ቲንክ መንፈሰ ቅዳሴ የቅዳሴን መንፈስ ከእሱ የተቀበሉ ማለት ወፍካሬውሰ ለብሂለ እቀድስ ርእሰየ ቦሙ ይተረጉም ማለት ይሄ ስለ እነርሱ ራሴን እቀድሳለሁ በሚለው ይተረጎማል። ሀበ ህብስተ ቁርባን ወደመ ወይን ዘይከውን ክርስቶስሃ ሶበ ይብል ካህን ረስዮ ስጋሁ ወደሙ ለእግዝእነ ወመድኃኒነ ኢየሱስ ክርስቶስ ርእሶ ሰማይ ህብስተ ወወይነ እስመ ኃይለ መለኮት ይስወጥ ውስቴቱ ከመ ይሚጦ ሀበ ከዊነ ስጋሁ ወደሙ። ምን ማለት ነው? ካህኑ ማለት ነው ስርዓተ ቅዳሴን በሚያደርግበት ጊዜ የጌታችን የኢየሱስ ክርስቶስ አማናዊ ስጋና ደሙ ወይም ደመ መለኮትና ስጋ መለኮት እንዲሆን የሚለውጠው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ምክንያቱ ስለ እነሱ ራሴን እቀድሳለሁ ብለዋልና። ስለዚህ የክርስቶስ ስጋና ደም ነው በጠረጴዛው ላይ የሚፈተተው። የሚቆረሰው ስጋና ደም የክርስቶስ ስጋውና ደሙ እንደሆነ እናምናለን ነው የሚለው። ስለ ዕለተ ሐሙስ ነው የሚያወራ የተባለው። እንግዲህ ይሄ ነው። ጭራሽ ሽታው ራሱ የለም። ሽታው ክርስቶስ ሲሰጣቸው የሚል ራሱ አይደለም። ስለ እነሱ ራሴን እቀድሳለሁ ብለዋልና ወደዛ የሚለውጠው ራሱ ክርስቶስ ነው የሚል ሐሳብ ነው የሚናገረውና ከአውድ ጭራሽ ፈጽሞ የተፋታ እንደሆነ የምታውቁት እኛ እናምናለን ነው የሚለው። በዚህ በጠረጴዛ ካህኑ የሚቀድሰው የጌታ ስጋና ደም እንደሆነ እናምናለን ነው። ካህኑ በዕለተ ሐሙስ የሚባርከው ስጋና ደም ነበረ እንዴ? ኦኬ ትርጓሜው ምንድነው የሚለው? እኛ ግን መንበሩ ማለት መንበሩ ዋይዘው መንበር ይሄ ሃዳሪ በማደሪያው ማደሪያ ደግሞ በአዳሪው እንደሚጠራ ልክ መንበር እየተባለ ታቦቱ ይጠራል። መንበርም እየተባለ ይጠራል። ሙሉ ታቦቱም መንበሩም አንድ ላይ መንበር ተብሎ ይጠራል። ታቦቱ ብቻውንም መንበር ተብሎ ይጠራል። ስለዚህ እኛ ግን በመንበሩ ላይ ሆኖ በካህኑ እጆች የሚከብረው የቁርባኑ ህብስትና የወይኑ ደም ፍጹም የክርስቶስ ስጋና ደም እንደሆነ እናምናለን ነው የሚለው። በካህኑ የሚከብረው ምንድን ነው? የት ላይ ነው የሚከብረው? በመንበሩ ላይ። መንበር የተባለው ታቦት ነው። ታቦት ላይ ነው የክርስቶስ ስጋና ደም የሚከብረው አይደል? የሚቆረሰው የሚፈተተው ማለት ይህንን እንደው ስህተትን ላለማመን መጻሕፍትንም ለማጣመም በዚህ ያክል ርቀት መሄድ እንደው ከባድ ነው ለማለት ነው። እግዚአብሔር ይስጥልኝ። ቀጥሉ። ዮሐዴ እዚሁ ላይ ማለት ነው ማለት ነገር እኛ ታቦትና እንትንን ሁለቱም የክርስቶስ ዙፋን ተብሎ የጌታ ስጋና ደም የሚፈተትበት ነው። ያኛው ጌታ ክርስቶስ የተሰቀለበት መስቀል ነው። አሁን ምንድነው ወንጌል በእልህና በእንትን አይሰበክም። በእልህ አይደለም፣ ቢያንስ በእውቀት ነው። ቢያንስ ማለት ትንሽ የተወሰነ እንኳ ማንበብ እንዴት እንትን ይላቸዋል። በዚህ ልክ አጣሙ ደግሞ ሲያመጡ ማለት መጽሐፍ ምስጢር ላይ ብቻ አይደለም። በነገራችን ላይ ከመጽሐፍ ምስጢር ውጪ ሌሎች በጣም ብዙ መጽሐፍቶች ላይ የተጠቀሱት ነው። ጠረጴዛ ተብሎ ቅድስት ጠረጴዛ፣ ሎርድ ኦፍ ቲብል። በነገራችን ላይ ሌሎች መጽሐፍት ላይ የትኛው መጽሐፍት ላይ ባይጠቀስ ማለት ነው የትኛው መጽሐፍት ላይ ባይጠቀስ መጽሐፍ ቅዱስ ላይ ከተጠቀሰ በቂ ነው፣ ከበቂም በላይ ነው። መጽሐፍ ቅዱስ ላይ ቃል በቃል ዘ ሎርድስ ቴብል ተብሎ ነው በቃ የተጠቀሰው። በቃ የቅዱሱ ጠረጴዛ
እና ከዛ በላይ ምንድን ነው የሚፈለገው ነው እኮ። ታቦት ተባለ በሌላ ትርጉሙ በቃ መስዋዕት የሚቀርብበት መስዋዕት ነው። ይሄ በጣም የታወቀ ነው፣ ሁላችንም የምናውቅ ነው። ትርጉሙም ይሄንን ነው ያስቀመጡት። ታቦት ማለት ቃል በቃል ያስቀመጡት ግዴታ በእልህ ተመቶ በቃ እኔ ያልኩት ካልሆነ ነው ተብሎ በዚህ ልክ መጋጋጥ ጌታ ሆይ ብቻ አላቅም ማለት። አሁንም ይሄ ነገር በቲክቶክ ላይ ተወርቶ ምናምን የሚቀር መሆን የለበትም ብዬ አስባለሁ። እስከ ስብከተ ወንጌል ድረስ መሄድም ካለብን መሄድ አለብን። ቃልት ያሰማልን። እኔ አክቹሊ ቅድም በደንብ ስለተናገርኩ እኔ የምናገረው ነገር የለም። ያው መጨረሻ ላይ የተወራው ግን የብሉይ ኪዳን ታቦት አለን ማለት ላይክ ታቦቱ የብሉይ ኪዳን ነው የሚል የሚመስል ነገር ነው። በነገራችን ላይ ዝም ብላችሁ ሄዳችሁ ዘጸአትን ምናምን ብታነቡ አሁን ያንን ታቦት ለመስራት ኢትዮጵያ ውስጥ ወርቁ ራሱ እንደው በበቂ ራሱ የለም በነገራችን ላይ ማለት ነው። 2 ሜትር ተኩል በሜትር ከ50 2 ከ50 በሜትር ከ50 አስቡት። ይሄን ሁሉ በውስጥም በደጅም የሚለበጥ ወርቅ እንደው ይሰራ እንኳን ቢባል የለም ኢትዮጵያ ውስጥ። አፍሪካ ውስጥ ማለት ይቻላል ያው ለግነት ያለ ወይስ ግን በዋናነት ግን ምንድነው እንግዲህ ያ የብሉይ ኪዳን ታቦት ነው ከተባለ ሐዋርያው ቅዱስ ጳውሎስ እንግዲህ ሕጉ ተሽሯል አይለንም ነበር። ሕጉ ማለት ይሄ የሌዋውያን ወይ ደግሞ የመቅደሱ አገልግሎት ማለት ነው። ምን ማለት መሰላችሁ? አሁን ያለውን ታቦት ግዴታ በቃ ሌዋውያን ናቸው የሚይዙት ማለት ነው። ክርስቶስ ደግሞ ከይሁዳ ነገር ነው የመጣው። ስለዚህ ሊቀ ክህነቱንም መካሪ ይሆናል ማለት ነው። በዛው አጋጣሚ ስርዓቱ ምኑ ሕጉ አለ አሁንም አክቲቭ ነው የምንል ከሆነ በቃ ያ የሌዋውያን ነገር አሁንም አለ ወደሚል ይወስድብናል። እስቲ በተቻለ ግን ቪዲዮም ለመስራት እንሞክራለን። ራሳችሁን አታጨናንቁ እናንተ ሰዎች።